ሰላም እንደምን አላችሁ የኬቢ ኦንላይን አካዳሚ ዩቲዩብ ተከታታዮች። ባለፈው የቪዲዮ ስራችን ስለ አርቲፊሻል ኢንተለጀንስ የተወሰነ ነገር ብለናችኋል። በዚህም ጥሩ ግንዛቤ እንዳገኛችሁበት ሙሉ ተስፋ አለን። በዛሬው የቪዲዮ ክፍል ወይም ደግሞ በዛሬው ትምህርታችን ደግሞ ስለ ኢንተርኔት ኦፍ ቲንግስ የሚለውን እናያለን። ይህ ኢንተርኔት ኦፍ ቲንግስ የሚለው በኢትዮጵያ የአዲሱ ስርዓተ ትምህርት መሰረት በዩኒቨርሲቲ የመጀመሪያ ዓመት ተማሪዎች የሚሰጠው አራተኛው ቻፕተር ነው። በዚህም ቻፕተር የዩኒቨርሲቲ የትምህርት አሰጣጥን መሰረት በማድረግ ወደ እናንተ ይዘን እንቀርባለን። እንደተለመደው ቻናላችንን ሰብስክራይብ ማድረግ፣ ኮሜንት መስጠት፣ ሼር ማድረግ አይርሱ። በተባበሩን ሰፖርት ባደረጉን ቁጥር እኛም የተሻለ ቪዲዮ ወደ እናንተ ይዘን እንቀርባለን። ስለዚህ ማበረታታት የተለመደ ነው። እሱን ከእናንተ እንጠብቃለን። ጥሩ ስታበረታቱን ጥሩ እንሰራላችኋለን ማለት ነው። ስለዚህ በዛሬው ቻፕተር የምናየው አንደኛ አይኦቲ ምንድን ነው የሚለውን አጠቃላይ እናያለን። አይኦቲ እንዴት ሊሰራ ይችላል? ምን አይነት ፕላትፎርሞች አሉት? የኢንተርኔት ኦፍ ቲንግስ ጥቅምና ጉዳቱ ምን ይመስላል? ፕላስ ኢንተርኔት ኦፍ ቲንግስን ኢምፕሊመንት ለማድረግ ምን ተግዳሮቶች አሉት ወይም ቻሌንጆቹ ምንድን ናቸው የሚለውን እናያለን። በመጨረሻም እንዴት አፕሊኬብል ይሆናል ወይም ደግሞ እንዴት ተግባር ላይ እናውለዋለን፣ በየት ኦርጋናይዜሽን ኢንተርኔት ኦፍ ቲንግስ መዋል ይችላል የሚለውን እናያለን ማለት ነው። ስለዚህ ይህ ከሆነ አንጻር ኢንተርኔት ኦፍ ቲንግስ ምንድን ነው የሚለውን በማየት እንጀምራለን ማለት ነው። የተለያዩ ኦርጋናይዜሽኖች ወይም የተለያዩ የቴክኖሎጂ ተቋማት ኢንተርኔት ኦፍ ቲንግስን በተለያየ መንገድ ትርጉም ሰጥተውታል ማለት ነው። ለምሳሌ ከኢንተርኔት አርኪቴክቸር ቦርድስ ከዚህ ማህበር አንጻር ወይም ከዚህ ተቋም አንጻር ኢንተርኔት ኦፍ ቲንግስ ማለት the networking of smart objects ማለት ነው። በራሳቸው ቲንክ የሚያደርጉ በራሳቸው የሚያስቡ ነገር ግን በኮምፒውተር መረብ በኮምፒውተር ኔትወርክ በትልቁ ወይም ጂያንት በሚለው ኔትወርክ በኢንተርኔት አማካኝነት የሚያያዙ ማንኛውም ዲቫይስ አይኦቲ ብለን እንጠራቸዋለን ማለት ነው። ስለዚህ በኢንተርኔት ፕሮቶኮል አማካኝነት የሚያያዙ ኦብጀክቶች ኢንተርኔት ኦፍ ቲንግስ ብሎ ይጠራቸዋል። ይሄ አይኤቢ የተባለ ኦርጋናይዜሽን ማለት ነው። ስለዚህ እነዚህ ዲቫይሶች ወይም እነዚህ ኤሌመንቶች ምን ማድረግ አይጠበቅባቸው ማለት ነው። አንደኛው ከአንደኛው ጋር ዳይሬክትሊ መገናኘት አይጠበቅባቸውም ማለት ነው። ስለዚህ በአጠቃላይ ይሄንኛውን ብለን እንወስዳለን ኖርማሊ ኢንተርኔት ኦፍ ቲንግስ ማለት ነው። ኢንተርኔት ኦፍ ቲንግስ ኔትወርኪንግ ኦፍ ስማርት ኦብጀክትስ። ሁለተኛው ኦርጋናይዜሽን ኢንተርኔት ኦፍ ቲንግስን ዲፋይን ያደረገልን ወይም ትርጉም የሰጠልን ኢንተርኔት ኢንጂነሪንግ ታስክ ፎርስ የምንለው ኢንተርኔት ኢንጂነሪንግ ታስክ ፎርስ። በዚህ ተቋም መሰረት ተመሳሳይ ዴፊኒሽን ነው ከቅድሞ ጋር ያለው ማለት ኖርማሊ ኢንተርኔት ኦፍ ቲንግስ ማለት ኦልሬዲ ኢት ኢዝ ኔትወርኪንግ ኦፍ ስማርት ኦብጀክትስ ኔትወርኪንግ ኦፍ ስማርት ኦብጀክትስ። ስለዚህ በራሳቸው ቲንክ የሚያደርጉ በራሳቸው ስማርት የሆኑ ኦብጀክቶች በኢንተርኔት መረብ አማካኝነት የሚያያዙበት ነው ማለት ነው ኢንተርኔት ኦፍ ቲንግስ ስንል። ሌላኛው እያንዳንዱ ስማርት ኦብጀክት የራሱ የሆነ ሊሚቴሽን አለበት ማለት ነው። የሊሚትድ ባንድዊድዝ፣ የፓወር፣ የፕሮሰስ አክሴሲቢሊቲ ራሱን የቻለ ችግር ነው ማለት ነው። እያንዳንዱ የኢንተርኔት ኦፍ ቲንግስ እቃ ወይም ኦብጀክት መብራት ወይም ደግሞ ፓወር ካላገኘ አክቲቭ አይሆንም ማለት ነው፣ ፓሲቭ ይሆናል። ስለዚህ አውት ኦፍ ዘ ዶሜን ሊሆን ይችላል ነው እያለን ያለው። ሌላኛው ኢንስቲትዩት ኦፍ ኤሌክትሪካል ኤንድ ኤሌክትሮኒክስ ኢንጂነርስ በተለምዶ IEEE ብለን የምንጠራው ኢንተርኔት ኦፍ ቲንግስን በዚህ መልክ ዲፋይን አድርጎታል ወይም ትርጉም ሰጥቷል ማለት ነው። ምንድነው እያለ ያለው? it is a framework all things that have representation in the presence of internet። ስለዚህ ይሄ ነገር ማለት ፍሬምወርክ ነው። የተለያዩ ኦብጀክቶች ኮኔክት የሚሆንበት የተለያዩ ኦብጀክቶች አንደኛው ከአንደኛ ጋር ኮሙኒኬት የሚሆንበት ኔትወርክ ነው ማለት ነው። እነዚህ ስማርት ኦብጀክቶች ያልናቸው ቅድም እርስ በርሳቸው ኮሙኒኬት የሚያደርጉበት ወይም ደግሞ ኢንተርኔት አደባቅቦ ኢንተርኔት በዋናነት እነዚህን ኦብጀክቶች ወይም እንዲገናኙ የሚያደርጋቸው ኢንተርኔት የተባለው ቴክኖሎጂ ነው ማለት ነው። ስለዚህ ይሄ ቴክኖሎጂ ማለት
ኒው አፕሊኬሽን ነው፣ አዳዲስ ሰርቪሶች ነው። ስለዚህ ምንድነው የሚያደርገው የፊዚካል ዓለሙና የቨርቹዋል ወርልዱ የዲጂታል ወርልዱ በቀላሉ ኮሚኒኬት የሚደራረጉበት ነው። ማሽን ቱ ማሽን ማሽን ቱ ማሽን ኮሚኒኬሽን ኢን ዘ ክላውድ። ስለዚህ ክላውድ ስንል ራሱን የቻለ ጂያንት ኔትወርክ አለን። በዚህ ጂያንት ኔትወርክ አማካኝነት እያንዳንዱ ማሽን እርስ በርሱ ግንኙነት ያደርጋል። ስለዚህ ይህንን IEEE ምን ብሎ ይጠራዋል? ኢንተርኔት ኦፍ ቲንግስ ብሎ ይጠራዋል ማለት ነው። ሌላኛው ኦክስፎርድ ዲክሽነሪ ይላል። ኦክስፎርድ ዲክሽነሪ አንፃር ኢንተርኔት ኦፍ ቲንግስ ሲባል the interactions of everyday objects computing device through ኢንተርኔት። ስለዚህ እያንዳንዱ ኦብጀክት እርስ በርሱ የሚያደርገው በኢንተርኔት አማካኝነት የሚያደርገው ግንኙነት ነው ብሎ ዲፋይን ያደርገዋል። በምን አማካኝነት? በኦክስፎርድ ዲክሽነሪ አማካኝነት ማለት። ስለዚህ ይሄኛው ዴፊኒሽን ምን ያደርጋል ማለት ይሄ ኢንተርኔት ቲንግስ ማለት ጠቃሚ የሆኑ መረጃዎችን ለሰው ልጅ ጠቃሚ የሆኑ መረጃዎችን ሴንድ እና መላክና መቀበል እንድንቀበል የሚያስችለን ቴክኖሎጂ ነው ይላል። እንግዲህ ሌላኛው 2020 ኮንሴፕቹዋል ፍሬምወርክ አለ። ይሄ ፍሬምወርክ ኢንተርኔት ኦፍ ቲንግስን በዚህ መልክ ያስቀምጠዋል ማለት ነው። ራሱን የቻለ ፎርሙላ አለ። ኢንተርኔት ኦፍ ቲንግስ ራሱን የቻለ ፎርሙላ አለ። ወይም IoT ስንል አንደኛ IoT ሚንስ ዳታ ሲደመር ኔትወርክ ሲደመር ሴንሰርስ ነው ይላቸዋል። ሲደመር ሴንሰር ኔትወርክ ዴታ የሶስቱ ውጤት የሶስቱ ኮሙሌቲቭ ኢፌክት ኢንተርኔት ኦፍ ቲንግስ የሚለውን ነገር ምን ያደርጋል? ኖርማሊ ያመጣልናል ማለት ነው። ስለዚህ ዳታ ስንል ዩስፉል ዳታዎች አሉ ወይም መረጃዎች አሉ። ዳታን ቻፕተር 1 ላይ ዲፋይን አድርገናል። ዳታ ማለት ሮ ፋክትስ ኤንድ ፊገርስ። እነዚህ ሮ ፋክትስ ኤንድ ፊገርስ በሴንሰር አማካኝነት ከኢንቫይሮንመንት ከገሃዱ ዓለም ይሰበሰቡና በኔትወርክ አማካኝነት ለተለያዩ የኢንተርኔት ቲንግስ አባላት ይሰራጫሉ። ሴንዲንግ ኤንድ ሪሲቪንግ ይደረጋል ማለት። ስለዚህ በአጭሩ ኢንተርኔት ኦፍ ቲንግስ በምንልበት ሰዓት ዳታ ሲደመር ኔትወርክ ሲደመር ሴንሰር። ስለዚህ በአጭሩ በሴንሰር አማካኝነት የተሰበሰበ ዴታ በኔትወርክ አማካኝነት በኢንተርኔት ኦፍ ቲንግስ ዶሜን ውስጥ ላሉ ኦብጀክቶች ዲስትሪቢዩት ይደረጋል። ወይም እያንዳንዱ ኦብጀክት ሪሲቭ ያደርጋል ዘን ሴንድ ያደርጋል የሚለውን ጽንሰ ሀሳብ እዚህ ጋር ማየት እንችላለን ማለት። ስለዚህ ኢንተርኔት ኦፍ ቲንግስ በዚህ መልክ ዲፋይን ማድረግ እንችላለን። ኢንጀነራል ጠቅለል ስናደርገው ግን ኢንተርኔት ኦፍ ቲንግስ ወይም IoT በምንልበት ሰዓት የኤሌክትሮኒክስ ሶፍትዌር ሴንሰር እና ኔትወርክ ኮኔክቲቪቲ ኢምቤድ የተደረገለት ፊዚካል ኦብጀክት ነው ማለት ነው፣ ወይም ቲንግ ነው ማለት ነው፣ ወይም ነገር። ስለዚህ ኢንተርኔት ኦፍ ቲንግ ኢዝ ዘ ኔትወርክ ኦፍ ፊዚካል ኦብጀክትስ ኦር ቲንግስ ኢምቤድድ ዊዝ ዋት ኤሌክትሮኒክስ ሶፍትዌር ሴንሰር ኤንድ ኔትወርክ። እነዚህ ነገሮች የያዘ አንድ ዲቫይስ በኢንተርኔት ኦፍ ቲንግስ ውስጥ ሲካተት ማለት ነው። ሌላኛው ኢንተርኔት ኦፍ ቲንግስ። ስለዚህ ምንድነው የሚያደርግልን? ዋናው ትልቁ ጽንሰ ሀሳብ የዚህ ኢንተርኔት ቲንግስ ትልቁ ጽንሰ ሀሳብ ወይም መያዝ ያለብን ሀሳብ ዳታን ኮሌክት እና ዴታን ኤክስቼንጅ ነው። ዳታን ሰብስበን ዴታን ወደሚመለከተው ሴንትራል ኮምፒውተር እንልካለን። ከዛ ኮምፒውተር ደግሞ ፕሮሰስ የተደረገ ዴታ አክሴፕትስ ወይም ደግሞ ተቀብለን ማየት ይችላል። ስለዚህ ምን አለ ማለት there is information exchange የመረጃ ልውውጥ አለ ማለት ነው። የመረጃ ልውውጥ። ስለዚህ ይህንን የመረጃ ልውውጥ ሊያደርግልን የሚችለው ናውኤዳይስ የአርቲፊሻል ኢንተለጀንስ ኮንሴፕት ያለው ኢንተርኔት ኦፍ ቲንግስ ብለን እንወስደዋለን ማለት ነው። ሌላው ኢንተርኔት ኦፍ ቲንግስ ማንኛውም ኔትወርክ ኢንተርኔት ኦፍ ቲንግስ ይባላል ወይ ነው? Can we declare that or can we say that every computer networks can be considered as internet of things ነው ጥያቄ። ስለዚህ ምንድነው ኖርማሊ እዚህ ጋር የምናመጣው ማንኛውም የኮምፒውተር ኔትወርክ ኢንተርኔት ኦፍ ቲንግስ ብለን ልንጠራው አንችልም። ኢንተርኔት ኦፍ ቲንግስ ለማለት እነዚህ ፊቸሮች ማሟላት ይጠበቅበታል። አንደኛ ኤቭሪ ዲቫይስ ሁሉም ዲቫይስ አርቲፊሻሊ ቲንክ ማድረግ አለባቸው ወይም ደግሞ የሰው ሰራሽ አስተውሎት ወይም ሰው ሰራሽ ክህሎት ሊኖራቸው ይገባል። ሰው ሰራሽ ክህሎት ሊኖራቸው ይገባል። ከዛ ውጪ ማንኛውንም የኮምፒውተር ኔትወርክ ይሄ ኢንተርኔት ኦፍ ቲንግስ ልንል አንችልም ማለት ነው። ስለዚህ እያንዳንዱ ዲቫይስ ኢንተለጀንት ወይም ደግሞ አርቲፊሻል ኢንተለጀንት መሆን አለበት ማለት ነው።
ሰው ሰራሽ አስተውሎት ወይም ደግሞ ሰው ሰራሽ ክህሎት ሊኖረው ይገባል ማለት ኢትስ ኢሴንሻል በጣም ወሳኝ ነገር ነው። የአርቲፊሻል ኢንተለጀንስ እያንዳንዱን ኦብጀክት ስማርት የሚያደርገው ማለት ነው። እያንዳንዱን ኦብጀክት ስማርት ያደርገዋል ማለት አርቲፊሻሊ እያንዳንዱ ኢንተርኔት ኦፍ ቲንግስ ውስጥ ያለ ማንኛውም ዲቫይስ ኦብጀክት ስልክ ሊሆን ይችላል፣ ኮምፒውተር ሊሆን ይችላል፣ የእጅ ሰዓት ሊሆን ይችላል፣ ናውዳይስ ኢንተለጀንት የሚለበሱ ልብሶች ሊሆኑ ይችላሉ ማለት። ስለዚህ ስማርት ኦብጀክት ነው እስከገቡ ድረስ አርቲፊሻሊ ቲንክ ማድረግ ይጠበቅባቸዋል የሚለውን ማስቀመጥ ነው። ስለዚህ ይሄንኛው አርቲፊሻል ኢንተለጀንስ መሆኑን እንደሚያገለግለን ኢንሃንስስ ኤቭሪ አስፔክትስ ኦፍ ላይፍ ዊዝ ዘ ፓወር ኦፍ ዳታ ኮሌክሽን አርቲፊሻል ኢንተለጀንት አልጎሪዝም። ስለዚህ በኔትወርክ ውስጥ የሚቆዩ ያደርጋቸዋል። በአርቲፊሻል ኢንተለጀንስ አልጎሪዝም ኖርማሊ ስራዎች እንዲሰሩ ያደርጋል። ዳታ ኮሌክት የማድረግ ፓወር ይሰጣቸዋል ማለት። ስለዚህ የመጀመሪያው ፊቸርስ ኦፍ አይኦቲ አርቲፊሻል ኢንተለጀንስ መሆን አለበት። The other thing there should be connectivity. There should be connectivity. ስለዚህ አርቲፊሻሊ ኢንተለጀንት መሆን ብቻ አይደለም እያንዳንዱ ዲቫይስ እርስ በርስ መሆን አለበት፣ ኮኔክት መሆን አለበት፣ ኔትወርክ ውስጥ መግባት አለበት፣ በኔትወርክ መያያዝ መቻል አለበት። አንደኛው የኮምፒውተር ዲቫይስ ሌላኛውን የኮምፒውተር ዲቫይስ ሊያውቀው ይገባል። ስለዚህ በኢንተርኔት አማካኝነት በኔትወርክ ማድረግ አለባቸው፣ መያያዝ መቻል አለባቸው ማለት ነው። ሶ ኒው ኢኔብሊንግ ቴክኖሎጂስ ፎር ኔትወርኪንግ ኤንድ ስፔሻሊ አይኦቲ ኔትወርኪንግ። ስለዚህ ለአይኦቲ ኔትወርኪንግ ውስጥ ይመደባሉ። ስለዚህ there should be connectivity ኮኔክትድ መሆን አለባቸው እያንዳንዱ ዲቫይስ እንደምን ለመቆጠር እንደ አይኦቲ ዲቫይስ ለመቆጠር ማለት ነው። ስለዚህ ኔትወርክ can exist on the much smaller and cheaper scale while still being practical። ስለዚህ ኔትወርክድ መሆን አለባቸው፣ ኔትወርክድ መሆን አለባቸው። እዚህ ጋር እንደምታዩት እያንዳንዱ እንትን ኮኔክተር ተያይዟል ማለት ነው። ስለዚህ አይኦቲ ኮኔክት ማለት ለምሳሌ መልእክት ይላካል፣ እዚህ ጋር ዳውንሎድ ይደረጋል አንደኛው ዲቫይስ ሰዓት ቼክ ያደርጋል፣ ሌላኛው የተለያዩ ስራዎች ነው የሚሰሩ። ስለዚህ እያንዳንዳቸው ግን አድርገዋል። ይሄ ዲቫይስ ከዚህ ጋር ኮኔክት ሆኗል፣ ይሄ ዲቫይስ ዩሲ አጌን ከዚህ ጋር ኮኔክት ሆኗል፣ አጌን ከዚህ ጋር ኮኔክት ሆኗል። ኢትስ ኤቭሪቲንግ ኢዝ ኮኔክትድ ማለት እርስ በርሱ ተያይዘዋል። ያ እርስ በርሱ የተያዘ ነው ማለት። ስለዚህ አይኦቲ ኮኔክቲቪቲ ያስፈልገዋል። ስለዚህ ዋየርለስ ቴክኖሎጂ ሞጁል ሊኖረው ይችላል። እነዚህ ለምሳሌ ብሉቱዝ፣ ዋይፋይ፣ ዚግቤይ፣ ሎራ፣ ኤንቢ-አይኦቲ፣ ጂሴም፣ 5G፣ 4G፣ ዌብ፣ ሲግፎክስ። ስለዚህ እነዚህ ዋየርለስ ቴክኖሎጂ በአጠቃላይ ኮኔክቲቪቲን መፍጠር ይችላሉ የሚለውን እንድትይዙ ያስፈልጋል እዚህ ጋር ማለት ነው። ሌላኛው አንድ አይኦቲ ለማለት አንድን ኔትወርክ አይኦቲ ለማድረግ ሴንሰር ያስፈልጋል። እያንዳንዱ ዲቫይስ ኦልሬዲ ሴንሰር ሊኖረው ይገባል ማለት እያንዳንዱ ዲቫይስ ሴንሰር ሊኖረው ይገባል። ያ ይሄ ሴንሰር ነው እንግዲህ ይሄ ሴንሰር ዳታን ከገሃዱ ዓለም ሰብስቦ ወደ ፕሮሰስ ወደሚደረግበት ሊልክልን የሚችለው ማለት። ስለዚህ አንድ ዲቫይስ ሴንሰር የለውም ማለት ኦልሬዲ የአይኦቲ ወይም ኢንተርኔት ቲንግስ አባል አይደለም ማለት ነው። IoT loses its distinction without sensors። ስለዚህ ማንኛውም IoT ዲቫይስ ውስጥ ያለ ማንኛውም IoT ኔትወርክ ውስጥ ያለ ዲቫይስ ሴንሰር ያለው ማለት የለውም ማለት አይታወቅም። እዛ ኔትወርክ ውስጥ ምንም አይነት ዳታ ሼር፣ ሪሲቭ፣ ሴንድ የማድረግ አቢሊቲ የለውም ማለት። ስለዚህ ሴንሰር ወሳኙ ነገር ዳታ ኮሌክት ለማድረግ ማለት ምንድነው የሚያደርጉት? ከአንድ ኢንቫይሮንመንት ያለን ዲቫይስ መረጃ ሰብስቦ ወደ ማዕከል ኮምፒውተር እንዲልክ የሚያስችሉት ሴንሰሮች ናቸው። they act as defining instrument that transform IoT from a standard passive network device into an active system። ፓሲቭ ነበር ማለት ነው፣ አይታወቅም፣ በኔትወርክ ውስጥ አይታወቅም ነበር። ሴንሰር ካለው ግን ወደዛ ኔትወርክ የሚገባበትን መንገድ ማመቻቸት ይቻላል ወይም ደግሞ ያመቻቻል ማለት ነው። አንድ አይኦቲ ኔትወርክ ውስጥ ወይም ኢንተርኔት ቲንግስ ውስጥ ያለ ኦብጀክት ሴንሰር የለውም ማለት ቶታሊ ከዛ ኔትወርክ ውጪ ሆኗል ማለት ነው። ወይ ደግሞ ምንም አይነት ኮሙኒኬት ማድረግ መቻል አይችልም። ስለዚህ ዳታ አይደንቲፋይ እያደረገ ዳታ ኮሌክት እያደረገ ወደ ሴንትራል ኮምፒውተሩ ወደ ሴንትራል ሲስተሙ መላክ አይችልም ማለት ነው። ሴንትራል ሲስተሙ ይሄን ዲቫይስ አያውቀውም የሚለውን ነገር ስለ ሴንሰር ዋናው ነገር ነው። ስለዚህ አይኦቲ ዲቫይስ አይኦቲ ኔትወርክ ወይም ፊቸር ኦፍ አይኦቲ አንደኛው ሴንሰር የሚለውን
ማስቀመጥ እንችላለን ማለት ነው። እዚህ ጋር ፒክቸሩ ላይ የምታያቸው የተለያዩ ሴንሰሮች ይኖራሉ። እነዚህ የሴንሰር ቦርዶች ናቸው፣ የውስጥ አካል ናቸው። እዚህ ጋር እንደምታዩት ስሞኪንግ ሴንሰር አለ ፋየር በሚኖርበት ሰዓት እሳት በሚኖርበት ሰዓት ሳይረን ሊያሰማ ይችላል። እሳት እንደተነሳ ወይም ጭስ እንደተነሳ ሴንስ አድርጎ ኖቲፋይ ወይም አላርም የሚልክ ሴንሰር ነው ማለት ነው። እዚህ ጋር ይሄ የምታዩት ሰው እያለ ላይክ ሙቭ ነው እያደረገ ያለው ይሄን ሰው ዲቴክት የሚያደርግ ሞሽን ሴንሰር አለ ማለት ነው። ሞሽን ሴንሰር። እዚህ ጋር ደግሞ የምታያቸው የተለያዩ የኤሌክትሪክ ፖሎች አሉ። እያንዳንዱን ነገር በቀላሉ ሴንስ ይደራረጋሉ ማለት ነው። ስለዚህ ሴንሰር አላቸው። ስለዚህ ዴይ በሚሆንበት ሰዓት መብራቱ ይጠፋል። ማታ ወይም ሌሊት በሚሆንበት ሰዓት ደግሞ ቤዚካሊ መብራት ኦን ይሆናል ማለት ነው። ስለዚህ እነዚህ ሴንሰሮች በአጠቃላይ ከሴንትራል ኮምፒውተሩ ጋር ይገናኛሉ። ዳታ ሪሲቭ እና ሴንድ የማድረግ ኬፓቢሊቲ ያላቸው ማለት ነው። ሌላኛው አክቲቭ ኢንጌጅመንት ኖ ዋን ኢዝ ስታንድ አሎን። በኢንተርኔት ኦፍ ቲንግስ የትኛውም እዛ ኔትወርክ ውስጥ ያለ ማንኛውም እቃ ወይም ዲቫይስ ምን ሊሆን አይችልም ማለት ነው? ፓሲቭ ሊሆን አይችልም። አክቲቭሊ ኤንጌጅ መሆን አለበት። ምን ማለት ነው? አክቲቭሊ ኤንጌጅ መሆን አለበት። ዳታ ሴንድ በሚያደርግበት ያደርጋል። ሪሲቭ በሚደረግበት ሰዓት አክቲቭ መሆን አለበት። መቀበል፣ መላክ፣ ሼር ማድረግ መቻል አለበት ማለት ነው። Much of the interaction with connected technology happens through passive engagement. IoT introduce new paradigm for active content, product or service engagement. ስለዚህ እያንዳንዱ ሰርቪስ አክቲቭሊ ኤንጌጅ ማድረግ አለበት። ፓሲቭ መሆን የለበትም። በዛ ኔትወርክ ውስጥ በዛ የኢንተርኔት ኦፍ ቲንግ ኔትወርክ ውስጥ ፓርቲሲፔት ማድረግ መቻል አለበት ማለት። ለምሳሌ እዚህ ጋር የምታያቸው የተለያዩ ዲቫይሶች አሉ። እያንዳንዱ ዲቫይሶች አሉ። ለምሳሌ አንደኛው ላይክ ስማርት ትራከር አለ። እዚህ ጋር የምታዩት ስማርት ዌዘር ፎርካስት የሚያደርግ አለ። ስማርት ዎሸር አለ። እዚህ ጋር ደግሞ ስትመጡ ስማርት ኬትል አለ። ይሄ ምንድነው? ከጀበና ወይም ደግሞ ኩስኩስ ነው የምንለው ቤዚካሊ አይ ቲንክ በትግረኛ ይመስለኛል ኩስኩስ የሚባለው። ስለዚህ እነዚህን ነገሮች አክቲቭሊ ኢንጌጅ ማድረግ። እዚህ ጋር ሲሲቲቪ ካሜራ አለ። እዚህ ጋር ይሄ ኢንተለጀንት ሲስተም ሶኬት አለ። ኤቭሪቲንግ ምን ማድረግ አለባቸው? እርስ በርሳቸው ኮሙኒኬት ማድረግ አለባቸው። እዚህ ጋር እንደምታዩት ዋየርለስ ዋየርለስ ኔትወርክ አለ። ኮኔክትድ ይሆናሉ። እነዚህ ኮኔክትድ የሆኑ ማንኛውም ዲቫይሶች እዚህ ጋር ሪፍሪጀሬተር አለ ማለት ነው። ስለዚህ አክቲቭሊ ምን ማድረግ አለባቸው? እያንዳንዱ ዲቫይስ አክቲቭሊ ኢንቮልቭ ማድረግ መቻል አለበት። እዚህ ጋር ስመጡ we have a car ጌም ፕላይ እናደርጋለን። እዚህ ጋር ስመጡ ራሱን የቻለ ፐርሰናል ኮምፒውተር አለ። ይሄ ኖርማሊ ካሜራ አለ። እነዚህ ሁሉ ነገሮች አክቲቭሊ ማድረግ አለባቸው። በዚህ ኔትወርክ ውስጥ ፓርቲሲፔት ማድረግ አለባቸው። ስለዚህ አንደኛው የአይኦቲ ፊቸር አክቲቭ ኤንጌጅመንት የሚለውን ጽንሰ ሀሳብ ይዛል ማለት ነው። ሌላኛው እና የመጨረሻው ኤቭሪ አይኦቲ ዲቫይስ ኢዝ ቬሪ ስሞል። በጣም ትንንሾች ናቸው። ጃንት ወይም ደግሞ ግዙፍ ማለት ነው። ትንንሾች ናቸው። በሳይዝ በመጠን አነስተኛ ናቸው ማለት። ስለዚህ ስሞል ዲቫይስስ ሃቭ ቢኬም ስሞለር ቺፐር ኤንድ ሞር ፓወርፉል ኦቨር ታይም። ስለዚህ ምንድነው? በሳይዛቸው አነስተኛ ናቸው፣ ፕሮሰስ በማድረግ አቅማቸው ግን ከፍተኛ የሆነ አቅም ያላቸው ናቸው ማለት ነው። ስለዚህ እንደዚህ አይነት ነገሮች ቢውልድ የሚደረጉ ለምንድን ኖርማሊ አንደኛ ፕሪሲሽንን፣ ስኬሌቢሊቲ እና ቨርሳታይሊቲ የተለያየ አገልግሎት እንዲሰጡ ለማድረግ ታስቦ ነው ማለት ነው። እዚህ ጋር የምታያቸው የተለያዩ ሴንሰሮች አሉ። ጀስት ስሞለር ሴንሰሮች ናቸው እዚህ ጋር የሚታዩአቸው። እነዚህ የሴንሰር ቦርዶች ናቸው። ቅድም እንዳልኳቸው እነዚህ ደግሞ ዲፈረንት ካይንድስ ኦፍ IoT ስሞለር ዲቫይስ ናቸው። you see very small in size very small in size በጣም ትንሽ ናቸው በሳይዝ ግን የሚሰጡት ጥቅም የሚሰሩት ስራ ግን more powerful ነው ማለት ነው። more powerful ምን አለ ኖርማሊ አንድ ኔትወርክ የኮምፒውተር ኔትወርክ IoT ነው ለመባል እነዚህ ነገሮች ማሟላት አለበት። አንደኛ የአርቲፊሻል ኢንተለጀንስ ኮንሴፕት ወይም አርቲፊሻል ኢንተለጀንስ ተጠቅሞ ቲንክ ማድረግ አለበት ነው። ሁለተኛ ኮኔክትድ መሆን አለበት። there should be connectivity ኮኔክት መሆን አለበት። 3 አክቲቭ ኢንጌጅመንት። 4 ሴንሰር ሊኖረው ይገባል። 5 there should be in size small device መሆን ይጠበቅባቸዋል። ይህ ሁሉ ያሟላ ማንኛውም ኔትወርክ ኢንተርኔት ኦፍ ቲንግስ ብለን መውሰድ እንችላለን ማለት ነው።
ኢንተርኔት ኦፍ ቲንግስ መውሰድ እንችላለን። ሌላኛው ይሄ ኢንተርኔት ኦፍ ቲንግስ እንዴት ነው የሚሰራው? ሃው ኢት ወርክስ አሁን አወራን፣ ጽንሰ ሀሳቡን አወራን፣ ዴፊኒሽኑን አየን፣ አይኦቲ ሲባል ምንድን ነው የሚለውን ነገር አየን። ነገር ግን እንዴት ነው የሚሰራው? እነዚህ ሁሉ ነገሮች አሁን ያወራናቸው ነገሮች አንድ ላይ ሲያያዙ አይኦቲ እንዴት ይሰራል የሚለውን ነገር በቀላሉ ያሳዩናል ማለት ነው። ሶ አን አይኦቲ ሲስተም ራሱን የቻለ ምን አለው? ኢኮሲስተም አለው ማለት ልክ የኢንቫይሮንመንታል ኢኮሲስተም እንደምንለው በባዮሎጂ ስትማሩ ጊዜ ኢኮሲስተም እንላለን። ያ ስርዓተ ምህዳር ማለት ነው። ስርዓተ ምህዳር። ስለዚህ እንደዛ ሁሉ የአይኦቲም ራሱን የቻለ ስርዓተ ምህዳር አለው። ስለዚህ ኤቭሪ አይኦቲ ኢኮሲስተም ኮንሲስት ኦፍ ዌብ ኢኔብልድ ስማርት ዲቫይስስ። ዌል ኢኔብልድ በኢንተርኔት መረብ አማካኝነት የተያዙ ስማርት የሆኑ ዲቫይሶች ናቸው እዚህ ውስጥ የሚገኙት። ስማርት ያልሆነ ዲቫይስ ወይም አክቲቭሊ ኢንጌጅ የሚያደርግ የአርቲፊሻል ኢንቴሊጀንስ ኮንሴፕት የሌለው ኮኔክትድ ያልሆነ ዲቫይስ እዚህ ስብስብ ውስጥ አይገኝም ማለት አውት ኦፍ ዶሜን ነው ማለት። ሶ አን አይኦቲ ኢኮሲስተም ኮንሲስት ኦፍ ዌብ ኢኔብልድ ስማርት ዲቫይስስ የሚለውን ማየት እንችላለን ማለት። ዲስ ስማርት ዲቫይስ ዩዝስ ዋት ኤምቤድድ ፕሮሰሰርስ ይጠቀማሉ። ሴንሰር አላቸው፣ ኮሚኒኬሽን ሃርድዌር አላቸው ማለት ነው። ስለዚህ ኖርማሊ ፕሮሰሰር አላቸው ወይም ሲፒዩ ብለን የምንጠራው እያንዳንዱ ስማርት ኦብጀክት ላይ there is a processor የሚመጣውን ዴታ የሚመጣውን ኢንስትራክሽን ፕሮሰስ ለማድረግ ይጠቅመናል ማለት። ሴንሰር ደግሞ ቅድም እንዳልኳችሁ እያንዳንዱ ዴታ ከኢንቫይሮንመንት ካፕቸር ያደርጋል፣ አይደንቲፋይ ያደርጋል፣ ወደ ማዕከላዊ ወደ ስርዓት ፕሮሰስ ወደሚደረግበት ይልካል ማለት። ሌላኛው ኮሚኒኬሽን ሃርድዌር ምን ለማድረግ? to collect, send, act on the data። ስለዚህ አንድ ዳታ ለመሰብሰብ ወደሚመለከተው የዳታ ፕሮሰሲንግ ሴንተር ወይም የዳታ ፕሮሰሲንግ ፓርት ለመላክ እነዚህ ኮሚኒኬሽን ሃርድዌር ያስፈልገናል። ስለዚህ አይኦቲ ኢኮሲስተም መጀመሪያ እነዚህ ነገሮች ማድረግ አለበት፣ መያዝ አለበት። እነዚህ ነገሮች መያዝ አለበት። to collect, to send and to act on what? on acquired data. ስለዚህ እዚህ ጋር እንደምታያቸው ለምሳሌ here we have ምናለ ማለት ነው አይኦቲ ዲቫይሶች አሉ። እነዚህ ዲቫይሶች ቅድም ያልናቸው ካራክተሪስቲክ አላቸው። so here is a already network, there are different kinds of Wi-Fi የዋይፋይ ኮኔክቲቪቲ አለ። ይሄና ዳታቤዝ ዳታ ሲስተሙን እና ይሄ ሁለቱን የሚያገናኝ ጌትዌይ አለን። ስለዚህ በዚህ አማካኝነት ወርክ ያደርጋሉ ማለት ነው። አይኦቲ ዲቫይስ ቅድም እንዳልነው ዳታ ኮሌክት ያደርጋል፣ ራሱን የቻለ የአርቲፊሻል ኢንቴሊጀንስ ኮንሴፕት አለው፣ ኮኔክቲቪቲ ውስጥ ይገባል፣ ሴንሰር አለው። ስለዚህ በኔትወርክ አማካኝነት ከዳታ ሲስተም ጋር በቀላሉ ይገናኛል ማለት ነው። ተመሳሳይ ነው ይሄም እዚህ ጋር ስመጡ there is IoT devices then there are different kinds of networks like ዋይፋይ ሊሆን ይችላል or ዚግዌይ የሚባሉ ኔትወርኮች አሉ። ከዛ እነዚህ በዚህ ጌትዌይ አማካኝነት ከሚፈለገው ኔትወርክ ጋር በቀላሉ ማለት ይችላል ማለት ነው መገናኘት ይችላል። ስለዚህ አይኦቲ ይሄን ይመስላል ሲሰራ ወይም አይኦቲ ኢምፕሊመንት ሲደረግ በዚህ ፍሬምወርክ አማካኝነት ነው ማለት ነው። ወይም ደግሞ በዚህ ጋር ማስቀመጥ እንችላለን። ለምሳሌ ሴንሰር አለው። ሴንሰሩ ምንድነው? ዋና ጥቅሙ ዳታ መሰብሰብ ነው። ዳታ መሰብሰብ ከምን? ከኢንቫይሮንመንት። ይሄን ዳታ ምን ያደርጋል? ሼር ያደርጋል። ወደ ምንድነው ሼር የሚያደርገው? to this the cloud server። ከዛ ምን ያደርጉታል? እዚህ ጋር ያሉ ኤንድ ዩዘሮች በቀላሉ ዳታውን አይተው መጠቀም ይችላሉ። ለሚፈልጉት ዲሲሽን ሜኪንግ ፕሮሰስ ማለት ነው፣ ለሚፈልጉት ውሳኔ መጠቀም ይችላሉ። ስለዚህ ምንድነው ኖርማሊ እየሆነ ያለው? ሴንሰሩ ዴታ ኮሌክት ያደርጋል from the real world። ስለዚህ ኮሌክት ካደረገ በኋላ ይሄንን ኮሌክት ያደረገውን ዴታ በዚህ ጌትዌይ አማካኝነት ወደሚቀጥለው ፓዝ እንዲሄድ ያደርጋል ማለት ነው። ስለዚህ አይኦቲ ጌትዌይ ማለት it is gateway to ኢንተርኔት፣ ወደ ኢንተርኔት ኮኔክት ለመሆን መሸጋገሪያ ድልድይ ነው ማለት ነው። ይሄ ጌትዌይ የለም ማለት ክላውድ ጋር ኮሙኒኬት ማድረግ አንችልም። ይሄ ክላውድ የምንለው ወይም ክላውድ ሰርቨር የምንለው ዳታ የሚቀመጥበት መረጃ ፕሮሰስ የሚደረግበት ቢግ ዴታ ኮንሴፕትስ ያላቸው ነገሮች አናላይዝ የሚደረጉበት ማለት። ስለዚህ ከሴንሰር በጌትዌይ አማካኝነት ከማን ጋር ይገናኛል? ከክላውድ ጋር። እዚህ ክላውድ ላይ ዳታ ይደረጋል፣ ስቶር ይደረጋል፣ ፕሮሰስ ይደረጋል፣ አናላይዝ ይደረጋል፣ ዳታ ይተነተናል፣ ይቀመጣል።
ያ ስለዚህ ይሄን የተተነተነ አናላይዝ ተደረገን ቢግ ዴታ ዩዘር ደግሞ ምን ያደርጋል ማለት ነው ኢንድ ዩዘር ሞባይል አፕስ በዲሲሽን ሜከሩ ላይ ባሉት የኮምፒውተር አፕሊኬሽኖች ወይም የሞባይል አፕሊኬሽን መሰረት ዳታውን ለሚፈልገው ስራ ያውለዋል ማለት ነው። ምን ይላችኋል እዚህ ጋር help users to control and command their device ranging from room thermostat to jet engine and assembly lines። ስለዚህ በዚህን ያክል ዲግሪ ዴታን ጥቅም ላይ ማዋል እንችላለን ማለት ነው። ይሄንኛው IoT ባክቦን IP ቨርሽን 6 ይባላል። ይሄ ሁሉ ያወራ ነው ነገር ይሄ በዚህ የኢንተርኔት ፕሮቶኮል ቨርሽን 6 ማለት ነው። ኢንተርኔት ፕሮቶኮል ቨርሽን 6 ይሄ የኢንተርኔት ፕሮቶኮል ቨርሽን 6 ሴት አላደረግንም ማለት ይሄ ሁሉ ኔትወርክ ምን ማድረግ አይችልም ማለት ነው መፈጠር አይችልም። ምክንያቱም ይሄንኛው IP ቨርሽን 6 is a mother tongue for the computers ነው። እያንዳንዱ ኮምፒውተር ኮሙኒኬት የሚያደርግበት የኛው ኮምፒውተር ዳታ ሴንድ እያደረገ ሪሲቭ እያደረገ የኛው ኮምፒውተር አውት ኦፍ that particular domain እያደረገ እንደሆነ የሚያውቅበት ስለሆነ so internet protocol version 6 is the backbone for the IoT networks ማለት ነው። so this is how IoT works። ሌላኛው ኢንተርኔት ኦፍ ቲንግስ ራሱን የቻለ ስትራክቸር አለው ወይም ደግሞ አርኪቴክቸር ብለን እንጠራዋለን። ቴክኒካሊ አርኪቴክቸር ይሄ አርኪቴክቸር ፍሎውን ይወስናል ወይም ደግሞ እያንዳንዱ የኢንተርኔት የአይኦቲ ፓርት እንዴት ኮሙኒኬት እንደሚያደርግ የሚያሳየን ማለት ነው። ሶ አራት መሰረታዊ ላየሮች አሉ። ይሄ አርኪቴክቸር ኦፍ አይኦቲ የምንለው የመጀመሪያው ሴንሲንግ ላየር፣ ከዛ ምን አለ ኖርማሊ ኔትወርክ ላየር፣ ዴታ ፕሮሰሲንግ ላየር፣ አፕሊኬሽን ላየርስ። እነዚህን አንድ በአንድ እናያለን። ስለዚህ ሴንሰርስ ምንድን ነው? ሴንሰርስ ዲቫይስ tags or beacons, actuators or gateways. These are hardwares. እነዚህ ጋር የምታያቸው ሴንሰርስ እንላቸው። እነዚህ ሴንሰር ላየሮች ምን ይዛሉ? ኖርማሊ there are different kinds of sensors። ስለዚህ እነዚህ ሴንሰሮች they are actuators, they are data collectors, they are ዴታ ምንድን ነው የሚያደርጉት? ሰብስበው ወደ ፕሮሰስ ወደሚደረግበት ይልኩታል ማለት ነው። ከዛ ቀጥሎ ያለው ላይ ምንድን ነው? ኖርማሊ ኔትወርክ ላየር። ይሄኛው ኔትወርክ ላየር ይሄ ኔትወርክ ላየር ኮኔክቲቪቲ ስታብሊሽ እንዲሆን ያደርጋል ማለት ነው። ወይም እያንዳንዱ ዲቫይስ በኔትወርክ ውስጥ እንዲገባ ያደርጋል። ዘን ዋት ዴር ኢዝ አይኦቲ ፕላትፎርምስ እዚህ ጋር ይመጣሉ። ይሄ አይኦቲ ፕላትፎርም ብለን ኖርማሊ ዴታ ፕሮሰሲንግ ላየር ዴታ ፕሮሰስ ይደረጋል፣ ዴታ ስቶር ይደረጋል። ዴታ የተሰበሰበው ዴታ ቀጥታ በኔትወርኩ አማካኝነት ወደዚህ ይላካል። ሶ ስቶር የተደረገው ዴታ ፕሮሰስ ይደረጋል፣ አናላይዝ ይደረጋል። ቪዥዋላይዝ ተጠቃሚው ለሚፈልገው ውሳኔ መውሰድ ወይም ማስቀመጥ ይችላል። ፋይናሊ ይሄንን ፕሮሰስ የተደረገውን ዴታ እንዴት ያየዋል? እዚህ ጋር ፕሮሰስ የተደረገውን ዴታ በዚህ አማካኝነት ወይም አፕሊኬሽን አማካኝነት ምን ያደርጋል? ኖርማሊ ዩዘሩ ያየዋል። አንደርስታንድ ካደረገ በኋላ ጀስት ለሚፈልገው ውሳኔ ያስቀምጠዋል ማለት ነው። ስለዚህ አንደኛው የአይኦቲ ሲስተም ስትራክቸር ይሄን ይመስላል። ወይም በሌላ አገላለጽ እዚህ ጋር ያለው ማስቀመጥ ይችላል። ላይክ ሴንሲንግ ላየር ስንመጣ there are different kinds of sensors። እዚህ ጋር ስታዩ ካር ላይ የሚገጠሙ ሴንሰሮች አሉ። የዲጂታል ካሜራዎች ሊሆኑ ይችላሉ። ኦዲዮን ካፕቸር የሚያደርጉ ሊሆኑ ይችላሉ። ዘንድ ከጤና የሚወሰዱ ዳታዎችን የሚሰበስቡ ሊሆኑ ይችላሉ። በአጠቃላይ these are the sensors to collect data from the environment but they are intelligent። so የሰበሰቡትን ዴታ አሁን ፕሮሰስ የሚደረገው እዚህ ጋር ነው ማለት ፕሮሰስ የሚደረገው ዴታ ፕሮሰሲንግ ላየር። ስለዚህ እንደ ብሪጅ ማን አለን? ኔትወርክ ላይ ወይም ደግሞ ቅድም ያልነው ኮኔክቲቪቲ ያልነው ማለት ያ ወይም ደግሞ ቅድም ኮኔክቲቪቲ ያልነው አለ ማለት። ስለዚህ በዚህ ኮኔክቲቪቲ አማካኝነት ይሄንኛው ሴንሲንግ ላየር እና ዳታ ፕሮሰሲንግ ላየር ኮሙኒኬት ማድረግ ይችላሉ። የሴንሲንግ ላየር ዋናው ዓላማ በተለያዩ ሴንሰሮች አማካኝነት መረጃን ምን ማድረግ ነው ብያለሁ? መሰብሰብ። ከዛም በኋላስ መረጃ የተሰበሰበው መረጃ አናላይዝ፣ ኢንተርፕሬት፣ ቪዥዋላይዝ እንዲደረግ የሚያደርግ የትኛው ኖርማሊ ይሄ ዳታ ፕሮሰሲንግ ላየር። ግን ምን ያስፈልገናል? በመካከል ሁለቱን የሚያገናኝ ዳታና
ሴንሰር ላየርን የሚያገናኝ ኔትወርክ ላየር ያስፈልገናል ማለት ነው። ፋይናሊ ይሄ ሁሉ ካለቀ በኋላ ይሄ ሁሉ ስራ ካለቀ በኋላ አፕሊኬሽን ላየር እዚህ ጋር እንደምታዩት በመኪናው አካባቢ ላይ ባለው ጂፒኤስ ተጠቅሞ ዳታውን ማየት ይችላል። በስልኩ ማየት ይችላል። እዚህ ስማርት ሆም ላይ ማየት ይችላል። ዩሲ ይሄንኛው አፕሊኬሽን ላየር ማለት የመጨረሻው የተሰበሰበው ዴታ ፕሮሰስ ከተደረገ በኋላ አናላይዝ ከተደረገ በኋላ ውጤቱ የሚታይበት አፕሊኬሽን ላየር ብለን እንጠራዋለን። ስለዚህ አይኦቲ በዚህ መልክ ነው የሚሰራው፣ ወይም አይኦቲ በዚህ አይነት ስትራክቸር ነው የሚሰራው። ሴንሲንግ ላየር አለ አንድ፣ ኔትወርክ ላየር አለ ሁለት፣ ደን ዳታ ፕሮሰሲንግ ላየር አለ ሶስት፣ ደን ፋይናሊ አፕሊኬሽን ላየር ማለት እዚህ ጋር ምን ያደርጋሉ ማለት ዩዘሮቹ እዚህ ጋር ማድረግ ይችላሉ፣ ኢንተራክት ማድረግ ይችላሉ የሚለውን ታሳቢ ያደርጉ ማለት እያንዳንዱን ዋን ባይ ዋን ነው። ለምሳሌ ሴንሰር ላየር ምንድን ነው የሚያደርገው? አይደንቲፋይ ኤንድ ኦብቴን ዴታ ፍሮም ዘ ሪል ወርልድ ከገሃዱ ዓለም ዳታ ምን ማድረግ ነው? መሰብሰብ፣ ካፕቸር ማድረግ፣ ካፕቸር ማድረግ፣ መሰብሰብ፣ ካፕቸር ማድረግ። ከዛ ምን ያደርጋል? ወደሚቀጥለው ዳታ ፕሮሰሲንግ ላየር ትራንስፈር እንዲያደርግ ኔትወርኩን ጋር ኮሚኒኬት ማድረግ ነው። ስለዚህ አይደንቲፋይ ኦብቴን ፍሮም ዴታ ዘ ሪል ወርልድ ካፕቸር the particular data using sensors። ስለዚህ ሴንሲንግ ራይት ላይ እያንዳንዱ ነገር ሲሰበሰብ ሴንሰሮች አሉ። ሴንሰሮች አሉ። እነዚህ ሴንሰሮች ናቸው ከኢንቫይሮንመንት ዳታ ሰብስበው ወደ ኔትወርክ ላየር ኔትወርክ ላየር ደግሞ ወደ ዴታ ፕሮሰሲንግ ላየር እንዲተላለፍ የሚያደርጉ ማለት ነው። ስለዚህ ሴንሰርስ ኢን አይኦቲ ኢንተግሬትድ ሱር ዋት ሴንሰር ሀብ አላቸው። እያንዳንዱ ዲቫይስ ላይ ሴንሰር ሀብ አለ። ያለው ሴንሰር በሴንሰር ሀብ አማካኝነት ኢንተግሬት ይሆናል ማለት ነው። ስለዚህ ኮሚኒኬሽን ፖርት ነው ማለት ነው። ይሄ ሴንሰር ሀብ ስንል ኮሚኒኬሽን ፖርት ብለን እንጠራዋለን ማለት ነው። ኮሚኒኬሽን ፖርት። ስለዚህ የተሰበሰበው አኩሙሌት የተደረገው አይደንቲፋይ የተደረገው ዴታ ትራንስፈር ቱ the processor unit through what? through the network layer። ለሴንሲንግ ላየር ስንል ሶስት አይነት ሴንሰሮች አሉት። አንደኛው ሞሽን ላየር የሰው ልጆችን እንቅስቃሴ የኦብጀክቶችን እንቅስቃሴ እየተከታተለ የሚሰበስብ ሞሽን ላየር አለ ማለት ነው። ከዛስ ኢንቫይሮንመንታል ላየር ኢንቫይሮንመንቱ ላይ የሚከሰቱን ፊኖሜናዎች ኦከራንሶች ሴንስ የሚያደርግ ራሱን የቻለ ኢንቫይሮንመንታል ሴንሰር አለ ማለት ነው። ከዛስ ፖዚሽን ሴንሰርስ ፖዚሽን ሴንሰር ማለት ኖርማሊ በአጠቃላይ ምንድን ኖርማሊ አንድ ሰው ያለበትን ኦብጀክት ሎኬሽን ሎንጊቲዩድ አዝ ዌል አዝ ላቲቲዩድ የሚሰበስብበት ራሱን የቻለ ሴንሰር አለው ማለት ነው። እያንዳንዱን እስኪ ዋን ባይ ዋን እናያለን ማለት ነው። ሞሽን ሴንሰር ማለት ነው እነዚህ ሞሽን ሴንሰሮች አንድን ኦብጀክት አንድን ኦብጀክት ወይም አንድን አካል በሚንቀሳቀስበት ጊዜ ዴታ የሚሰበስቡ ሴንሰሮች ናቸው ማለት ነው። ብዙ ጊዜ በሴኩሪቲ ሲስተም ላይትኒንግ ኮንትሮሊንግ እና ሆም አውቶሜሽን የምንጠቀምባቸው ሴንሰሮች ማለት ነው። ለምሳሌ ብዙ ጊዜ ሌባ እንዳይገባ ሌባ እንዳይሰርቅ ሴንሰሮች አሉ፣ ኢንተለጀንት የሆኑ ሴንሰሮች። እነዚህ ሴንሰሮች ቤታችን ውስጥ እንገጥማለን። እነዚህ ሴንሰሮች እያንዳንዱን ኦብጀክት ያለውን እንቅስቃሴ ማን ገባ ማን ወጣ ወይም ደግሞ ማን ነበር ኢሌጋል አክት የፈጠረ የሚለውን ነገር በቀላሉ እንድናይ ያስችሉናል ማለት ነው። ስለዚህ with various technologies available including infrared ያላቸው አልትራሶኒክ ኤንድ ማይክሮዌቭ ዲቴክሽን ያላቸው ሴንሰሮች ናቸው ማለት ነው። ሞሽን ሴንሰርስ በአጠቃላይ አንድን ሞሽን ወይም አንድ ኦብጀክት በሚንቀሳቀስበት ሰዓት የዳታ የሚሰበስቡ ሴንሰሮች ናቸው ማለት ነው። ሁለት አይነት ሊሆኑ ይችላሉ። አንደኛ ሊኒየር ሞሽን ኦብጀክት አንድን ኦብጀክት ሊኒየርሊ ያለውን ዴታ የሚሰበስቡ ቀጥታ ማለት ሊኒየርሊ ወይም አንጉላር ያልሆኑ ማለት ነው። ቀጥታ ስትሬት ሊኒየር የሆነ ሙቭመንት የሚሰበስቡ ወይም ካፕቸር የሚያደርጉ ሴንሰሮች ናቸው ማለት ነው። ሁለተኞቹ አንጉላር ሞሽንስ ሮቴሽናል ዲስፕሌስመንት ወይ ደግሞ ሮቴሽናል የሆኑ ሞሽኖችን ካፕቸር የሚያደርጉ ሴንሰሮች ናቸው ማለት ነው። ስለዚህ ሞሽን ሴንሰር ከእንቅስቃሴ ጋር የተያዙ ዳታዎችን የሚሰበስብ ብለን መውሰድ እንችላለን ማለት ነው። ሌላኛው ኢንቫይሮንመንታል ሴንሰርስ ብለን እንጠራቸዋለን።
ስለዚህ ብዙ ጊዜ እንደምታዩት ኢንቫይሮንመንት ላይ ብዙ አይነት ቼንጅ ይኖራል። ላይክ ስላይዲንግ፣ ላንድ ስላይዲንግ ይኖራል፣ ፋየር ሊኖር ይችላል፣ ፍለዲንግ ሊኖር ይችላል፣ ክላይሜት ቼንጅ ኤቭሪቲንግ። እነዚህን ኦከራንሶች እነዚህን ፊኖሚናዎች ሊሰበስቡ የሚችሉ የኢንተርኔት ኦፍ ቲንግስ ሴንሰሮች ኢንቫይሮንመንታል ሴንሰር ብለን እንጠራቸዋለን። IoT device to sense the change in the environmental parameters በአካባቢያችን ያለውን ለውጥ ቼንጁን ምን ያደርጋሉ? ሴንስ ያደርጋሉ። So help the device to take autonomous decision according to the change of the device preference. ያ አንድ ኢንቫይሮንመንታል ሴንሰር ያገኘውን መረጃ ምን ያደርጋል? ኖርማሊ ተጠቅሞ ሰልፍ አውቶኖመስ ዲሲሽን ማድረግ ይችላሉ። ስለዚህ ኢንቫይሮንመንታል ሴንሰሮች በተለያየ አፕሊኬሽን እንጠቀማቸዋለን ማለት ነው። ለምሳሌ እዚህ ጋር ላይት ሴንሰርስ ለምሳሌ ጨለማ ከሆነ ልክ የጨለማው ቀን እያለ ላይቱ ምንድነው የሚሆነው? ላይክ ኦፍ ነው የሚሆነው። ልክ ጨለማ ሲመጣ ግን ወይም ማታ ሲመጣ ይሄ ላይት ሴንሰር ምን ያደርጋል? ላይክ ጨለማ መሆኑን አንደርስታንድ ያደርጋል፣ ለርን ያደርጋል። ሰልፍ አውቶማቲካሊ በራሱ ጊዜ ሩማችን ውስጥ መብራት ያበራል ማለት ነው። መብራት ያበራል። ፕሬዠር ሴንሰርስ ለምሳሌ ውሃ በሚመጣበት ሰዓት ውሃ ኖርማሊ ሴንሰር ከተገጠመለት ፕሬዠር ሴንሰር ካለው ልክ ውሃው በጣም በኃይለኛ ፕሬዠር በሚመጣበት ሰዓት ቫልቭ ምን ያደርጋል? ቫልቭን በራሱ ጊዜ ይከፍታል። ሆም አውቶሜሽን ሲስተምስ ስማርት ሎክ በሮቻችን ብዙ ጊዜ በስማርት ሎክ ይቆለፋሉ። ላይክ በፊታችን፣ በአሻራ፣ በፊንገር ፕሪንት እነዚህ ነገሮች እንደዚህ አይነት ኢንቫይሮንመንታል ሴንሰር ብለን እንጠራቸዋለን ማለት። ሌላኛው ፖዚሽናል ሴንሰርስ። ይህኛው ፖዚሽን ሴንሰር በምንልበት ሰዓት የአንድን ኦብጀክት ላቲቲዩድ እና ሎንጊቲዩድ ነው ቼክ የሚያደርግልን ማለት ነው። ሎንጊቲዩድ እና ላቲቲዩድ ኤግዛክትሊ ዌር ዘ ፖዚሽን ፍሮም ዘ ኢኳተር ሊሆን ይችላል። ወይም ደግሞ አንድ ኦብጀክት የትኛው የሎንጊቲዩድ እና የላቲቲዩድ ፖዚሽን ነው ያለው የሚለውን ሴንስ የሚያደርጉልን ሴንሰሮች ፖዚሽን ሴንሰር እንላለን። ዌር ዊ ስታንድ የቱ ጋር ነው ያለን፣ የቱ ጋር ነው የቆምነው፣ አንድ ኦብጀክት የትኛው ላይ የቱ ጋር ነው ያለ የሚለውን ነገር የሚያስቀምጡልን ሴንሰሮች ፖዚሽን ሴንሰርስ ብለን እንጠራቸዋለን። ሁለት አይነት ሴንሰሮች አሉን። አንደኛው ማግኔቲክ ሴንሰርስ፣ ሁለተኛው ደግሞ ጂፒኤስ ወይም ግሎባል ሴንሰርስ ብለን የምንጠራው ነው ማለት ነው። ማግኔቲክ ሴንሰር ስንል ዲጂታል ኮምፓስ help to fix orientation of the device display። ሌላኛው ግሎባል ፖዚሽኒንግ ጂፒኤስ used to navigate ለናቪጌሽን ፐርፐዝ የምንጠቀምበት ሴንሰር ነው ማለት ነው። ሁለተኛው የኢንተርኔት ኦፍ ቲንግስ አርኪቴክቸር ላይ ኔትወርክ ብለን እንጠራዋለን። ኔትወርክ ማለት ኤቭሪቲንግ እዚህ ጋር እያንዳንዱ ዲቫይስ ኮኔክት የሚያደርግበት there is connectivity እዚህ ጋር ስታብሊሽ የሚያደርገው በዚህ ኔትወርክ ላየር አማካኝነት። ስለዚህ ኮኔክቲቪቲ አለ ማለት there is a network layer። so ኔትወርክ ላየር እንደምን ያገለግልናል ማለት ነው? እንደ ኮሚኒኬሽን ቻናል ምን ለማድረግ? ዴታ ለማስተላለፍ ቫሪየስ ኮሚኒኬሽን ቴክኖሎጂዎች አሉ። ለምሳሌ ዋይፋይ ሊሆን ይችላል፣ ብሉቱዝ ሊሆን ይችላል፣ ዚግቤይ፣ ZW፣ ሎራ ኦር ኤኒ ሴሉላር ኔትወርክ ሊሆን ይችላል ማለት። ስለዚህ ይሄንኛው ሴሉላር ኔትወርክ ምንድነው የሚያገለግለው? ኖርማሊ ዴታ ትራንስፈር እንዲያደርግ ከምን ከሴንደር ወደ ሪሲቨር ከሪሲቨር ወደ ሴንደር ዴታ ትራንስፈር እንዲያደርግ የሚያስችለው ኔትወርክ ላየር ብለን እንጠራዋለን ማለት ነው። ኔትወርክ ላየር። ስለዚህ በሴንሲንግ ላየር እና በዳታ ፕሮሰሲንግ ላየር መካከል ያለ ለኮሚኒኬሽን ፓዝዌይ ለኮሚኒኬሽን ቻናል ዳታ ትራንስፈር እንዲሆን ዳታ እንዲተላለፍ የሚያገለግለው ላየር ኔትወርክ ላየር ብለን እንጠራዋለን ማለት ነው። ሌላኛው ዴታ ፕሮሰሲንግ ላየር። ይሄ ዴታ ፕሮሰሲንግ ላየር ማለት የተሰበሰበው ዴታ በሴንሰሩ አማካኝነት የተሰበሰበው ዴታ በሙሉ ፕሮሰስ የሚደረገው የሚጣራው አናላይዝ የሚደረገው ክሊን የሚደረገው አላስፈላጊ ዳታዎች የሚወገዱት በዚህ የዳታ ፕሮሰሲንግ layer አማካኝነት በዳታ ፕሮሰሲንግ layer. What the function of this processing layer? It consists of the main data
processing unit of IoT device. It takes the collect data and analyze data to make decision. ከየት ነው ኮሌክት የተደረጉት ብያቸዋለሁ። ቅድም ሴንሰር ላየር ላይ ኦር ሴንሲንግ ላየር ላይ ኮሌክት የተደረጉ ዳታዎች አሉ። ዳታ ፕሮሰሲንግ ላየር እና ሴንሲንግ ላየርን በኔትወርክ አማካኝነት ኮሚኒኬት ይሆናል። ስለዚህ ከሴንሲንግ ላየር ተነስቶ ዳታ ፕሮሰሲንግ ላየር ላይ መረጃው በሚደርስበት ሰዓት ይህ ዳታ ፕሮሰሲንግ ላየር ምንድን ነው የሚያደርገው? አናላይዝ ማድረግ፣ ኢንተርፕሬት ማድረግ፣ ሪዛልት ፕሮዲውስ ማድረግ ነው። For what? For decision makers. It allows this result of the previous analysis to be improve the user experience. Then ይሄን ካረገ በኋላ ምንድነው የሚያደርገው? ኖርማሊ share the result data processing through connected device. ኮኔክት ለሆኑት ዲቫይሶች ሁሉ እያንዳንዱ የፈለጉትን ዴታ ከዚህ ዳታ ፕሮሰሲንግ ላየር ነው የሚያገኙት ማለት ነው። ዳታ ፕሮሰሲንግ ላየር ላይ ያገኛሉ። የመጨረሻው የአይኦቲ አርኪቴክቸር ላየር አፕሊኬሽን ላየር ብለን እንጠራዋለን። እንግዲህ ስሙ እንደሚነግረን አፕሊኬሽን ማለት ፕሮሰስ የተደረገውን ዴታ ጥቅም ላይ ማዋል ማለት ነው። ፕሮሰስ የተደረገውን ዴታ ጥቅም ላይ ማዋል በምን አማካኝነት? በሞባይላችን፣ በላፕቶፕ ወይ ደግሞ ሌላ ዳታን ፕሮሰስ የያዘን ውጤት ሊያሳዩ በሚችሉ ዲቫይሶች አማካኝነት ዳታ ማየት ይችላል። ስለዚህ ይሄንኛው አፕሊኬሽን ላየር ማለት implements and presents the result of data processing layer. ዴታ ፕሮሰስ የተደረገውን ላየር ለተጠቃሚ ለውሳኔ ሰጪው ማሳየት ነው ማለት ነው። በሞባይላችን ብያቸዋል። ስለዚህ ዩዘር ሴንትሪክ ላየር that executes various tasks for the user. እንደ ዩዘሩ ምን ያደርጋል? ኖርማሊ ይለያያል። እንደ ዩዘሩ ይለያያል። እያንዳንዱ ዩዘር የሚፈልገው ዴታ ይለያያል። እያንዳንዱ ዩዘር የሚፈልገው ዴታ ይለያያል። ለምሳሌ the top managers ወይም ኤክስኪዩቲቭ ቦዲስ እና ሌላኛው ስራ አስኪያጁ ሲኢኦ የሚፈልጉት መረጃ ተመሳሳይ ላይሆን ይችላል ማለት ነው። ነገር ግን በአንድ ሲስተም ውስጥ ያሉ በአንድ ኔትወርክ ውስጥ ያሉ ሰዎች እንደሚፈልጉት ዳታ ማየት ይችላሉ። ይሄ ሊያደርግልን የሚችል ደግሞ አፕሊኬሽን ላየር ብለን የምንጠራው ለዛ ዩዘር ሴንትሪክ ላየር ነው። ዩዘር ሴንትሪክ ላየር ነው። በምን አማካኝነት ሊሆን ይችላል? ኖርማሊ በሞባይል አማካኝነታችን ሊያይ እንችላለን። there exist diverse IoT applications. IoT በተለያየ መንገድ አፕሊኬብል ሊሆን ይችላል። ጤና ላይ፣ ቤታችን ላይ፣ ፐርሰናል ኬር ላይ፣ ትራንስፖርቴሽን፣ ማኑፋክቸሪንግ፣ agriculture. So there are so many applications. ብዙ የአይኦቲ ግብዓት የሚፈልጉ ብዙ ኦርጋናይዜሽኖች አሉ ማለት ነው። ለጠቅላላ ስናደርገው ቅድም ያየነውን ስናመጣው እዚህ ጋር ለምሳሌ ይሄ የምታዩት እዚህ ጋር ሴንሰር ላየር ናቸው። ያ መኪና የተገጠሙ ሴንሰሮች አሉ። እነዚህ ሴንሰር ላየሮች በኔትወርክ አማካኝነት ወይም በኔትወርክ አማካኝነት ከማን ጋር ይያያዛሉ ማለት ነው? ከዚህ ዴታ ፕሮሰስ ከሚያደርግ ኢኮሲስተም ጋር ይያያዛሉ ማለት ነው። ያ ይሄ አይኦቲ ራሱን የቻለ ማኔጅመንት አለው። ፋይናሊ አይኦቲ አፕሊኬሽን አማካኝነት ዳታው ለዩዘሩ ቪዥዋላይዝ መሆን ይችላል። ሌላኛው አይኦቲ ፕላትፎርምስ እና ቱልሶች አሉት። አይኦቲ ፕላትፎርም ስንል እንግዲህ አይኦቲ ፕላትፎርም ማለት ይህንን ያወራነውን ነገር ስንጠቀም ምን አይነት ፕላትፎርም ምን አይነት የመጠቀሚያ ስልቶችን ወይም መሳሪያዎችን ይኖሩናል። ስለዚህ አይኦቲ ፕላትፎርም ዩዝ ክላውድ ኤንድ አይኦቲ ቴክኖሎጂ። ክላውድ እና ክላውድ ማለት it is types of computer network, cloud computing ወይም types of computing። ስለዚህ ክላውድ እና አይኦቲ ቴክኖሎጂ ያለው ማለት similar capabilities offered by various vendors። ተመሳሳይ ችሎታ ያላቸው ነገር ግን የተለያየ ምን የሚላቸው ናቸው ማለት የተለያየ አምራች የሚያቀርባቸው ዲቫይሶች ናቸው። ስማርት ሆም ሊሆን ይችላል አፕሊኬሽኑ፣ ሲቲስ፣ ኢንተርፕራይዝ፣ ሄልዝ ኬር ኦር አውቶሞቲቭ ላይ ሊሆን ይችላል ማለት ነው። በአጠቃላይ አይኦቲ እነዚህ ፕላትፎርሞች አሉት። ኬኤ፣ ሳይትዌር፣ ቲንስፓክ፣ ዲቫይስ ሃብ፣ ዜታ፣ ቲንክቦርድ የሚሉ ፕላትፎርሞች አሉት። ሞር ኦፍ ዩቲዩብ ቻናል ላይ ብዙ ነገር አለ። እነዚህ እናንተ አንደኛ ቴሌግራም ቻናል ላይ ገብታችሁ ያስቀምጥኩላችሁ ሞጁል ማየት ማንበብ ትችላላችሁ። ወይም ደግሞ በመምህራኖቻችሁ በአካል ከሚያስተምራችሁ መምህራኖች ወስዳችሁ ሞጁል አይታችሁ ዲቴይል ነገር ማግኘት ትችላላችሁ። ግን እነዚህ ፕላትፎርሞች አሉ ማለት ነው። ሌላኛው ዲቫይስ ኤንድ ኔትወርክስ ብለን ስንጠራ ኤቭሪ ዴይ ኤቭሪ ታይም
each device talks each other እያንዳንዱ ዲቫይስ አንደኛው ከአንደኛው ጋር ያወራል ኮሚኒኬት ያደርጋል። ልክ እኔ ለእናንተ እያስተማርኳችሁ አሁን እንደማወራላችሁ ሁሉ በአይኦቲ ኔትወርክ ውስጥ ያለ ማንኛውም ዲቫይስ እርስ በርሱ ያወራል፣ ይነጋገራል፣ ዳታ ሼር ያደርጋል፣ ሪሲቭ ሴንድ ያደርጋል። ስለዚህ ኤቭሪዴይ ቶክስ ቱ አዘር ሪሌትድ ዲቫይስ ኢዝ ኮመን። ለምሳሌ አውቶሜትድ በሆነ ሆም ውስጥ ወይም ኢንዱስትሪያል ታስክ ሊሆን ይችላል። ኮሚኒኬቲንግ ዩዘር ሴንሰር ዳታ ቱ ዩዘርስ ቢዝነስስ ኤንድ አዘር ኢንተረስትድ ፓርቲስ ሊሆን ይችላል። ስለዚህ አይኦቲ ዲቫይስ እርስ በርሳቸው ምን ያደርጋሉ? ኮሚኒኬት ያደርጋሉ። ኮሚኒኬት በሚያደርጉበት ሰዓት አንደኛ ፎር ኮንሱመር ዲቫይስ ሊሆኑ ይችላሉ፣ ኢንተርፕራይዝ ዲቫይስ ሊሆኑ ይችላሉ፣ ኢንዱስትሪያል ዲቫይሶች ሊሆኑ ይችላሉ ማለት ነው። በዚህ ክፍል የምናየው የአይኦቲ ጥቅምና ጉዳት ምን ይመስላል የሚለውን እናያለን። እንግዲህ ኢንተርኔት ኦፍ ቲንግስ ብዙ ጃያንት ኔትወርክ እና የተለያዩ ሚሊዮን ኦፍ ኮምፒውተሮች ተሰባስበው በአንድ ላይ የሚገኙበት ኔትወርክ እስከሆነ ድረስ ከዚህ ጋር ተያይዞ ጥቅምም ጉዳትም ይኖረዋል ማለት ነው። ስለዚህ ከጥቅሙ ስንነሳ የከስተመሮችን ኢንጌጅመንት ኢምፕሩቭ ያደርጋል። ያ ማለት ነው አንድ ከስተመር በአይኦቲ ኔትወርክ ውስጥ ንቁ ተሳታፊ መሆን ይችላል። ይሄ ከአሁን በፊት የነበሩትን ወይም ደግሞ ከአሁን በፊት ከአይኦቲ የሚባል ቴክኖሎጂ ከመምጣቱ በፊት የነበረው የከስተመሮች ተሳትፎ ንቁ ያልሆነ ወይም ደግሞ ፓሲቭ ከስተመር ኢንጌጅመንት ነበር ማለት ነው። አሁን ላይ ግን ያደርገዋል ንቁ ከስተመር ኢንጌጅመንት ወይም አክቲቭ ከስተመር ኢንጌጅመንት ያደርገዋል ማለት ነው። ያው እንደሚታወቀው በአብዛኛው ከአይኦቲ ውጭ ያሉ ቴክኖሎጂዎች ደንበኞቻቸውን ንቁ ተሳትፈውና ፓርቲሲፔት እንዲያደርጉ የሚያደርጉበት ሜካኒዝም አልነበራቸውም። በዚህ ምክንያት የብላይንድ ስፖት እና ሲግኒፊካንት ኢንአኩሬሲ የሚባሉ ፕሮብሌሞች ይገጥሙ ነበረ። አይኦቲ ግን ይህን ነገር ሙሉ በሙሉ የቀረፈበት ሜካኒዝም ነው ያለው ማለት ነው። ስለዚህ ዋናው ከስተመር ኢንጌጅመንት ኢምፕሩቭ ይሆናል ነው። ከዚህ ጋር ተያይዞ ቴክኖሎጂ ኦፕቲማይዝ ይሆናል። ኦፕቲማይዜሽን ቴክኖሎጂ የተሻለ ቴክኖሎጂ አጠቃቀም የተሻለ ቴክኖሎጂ ጥቅም እንዲኖረን ያደርጋል ወይም የተሻለ ቴክኖሎጂ እንዲሆን ያደርጋል ማለት ነው ኢንተርኔት ኦፍ ቲንግስ። ሌላኛው ሪዲዩስድ ዌስት አንዳንድ ብክነቶችን ይቀንሳል ማለት ነው። ለምሳሌ ዳታ ኮሌክት በሚደረግበት ሰዓት፣ ኢንፎርሜሽን ፕሮሰስ በሚደረግበት ሰዓት የተለያዩ ዌስቶች ወይም ብክነቶች ሊኖሩ ይችላሉ ማለት ነው። ስለዚህ ይህንን ዌስት ወይም ብክነት በስራ ላይ የሚያጋጥመው ብክነት አይኦቲ በቀላሉ ሪዲዩስ ማድረግ ይችላል ማለት ነው። ዌስት ሪዲዩስ ያደርጋል ከዌስት ጋር ተያይዞ ማለት ነው። ሌላኛው ኢንሃንስድ ዳታ ኮሌክሽን ሜካኒዝምስ ዳታ ኮሌክት በምናደርግበት ሰዓት ሪል ታይም ዴታ መሰብሰብ ይቻላል። እያንዳንዱ ሴንሰር የአይኦቲ ሴንሰር ሪል ታይም ዳታውን መሰብሰብ ይችላል። ኢንቫይሮንመንታል ዳታ ሊሆን ይችላል፣ ሞሽን ዳታ ሊሆን ይችላል፣ ኦር ኤኒ ፖዚሽን ላቲቭ ዴታ ሊሆን ይችላል። በቀላሉ ዴታን ለመሰብሰብ ኢንሃንስ ያደርጋል ማለት ነው። እዚህ ጋር የምናያቸው የአንድ አይኦቲ ቴክኖሎጂ ወይም ኢንተርኔት ኦፍ ቲንግስ የሚሰጥን ጥቅሞች ናቸው ማለት ነው። ስለዚህ ጥቅም እንዳለ ሁሉ በተመሳሳይ ማንኛውም ቴክኖሎጂ ራሱን የቻለ ዲስአድቫንቴጅ ወይም ጉዳት አለው ማለት ነው። የአይኦቲ ጉዳቶች ደግሞ ከዚህ ጋር ያያያዛሉ። አንደኛ ኢንፎርሜሽን ኩድ ቢ ስቲልድ ባይ ዘ ሃከርስ ዲቫይሳችን ላይ ወይም ደግሞ ኮምፒውተራችን ላይ ላፕቶፓችን ላይ ኦር ደግሞ ስልካችን ላይ የምናጋራቸው መረጃዎች ወይም ያሉ መረጃዎች በሃከሮች ሊሰረቁ ይችላሉ ማለት ነው። they will be hacked ያደርጓቸዋል። ኢንፎርሜሽን ልንሰረቅ ሊወሰድብን ይችላል ማለት ነው። ምንድነው ይሄ? ኖርማሊ በጣም ሚሊዮን እና ብዛት ያላቸው የኢንተርኔት ኦፍ ቲንግስ ዲቫይስ አንድ ላይ ኮኔክት በሚሆንበት ሰዓት ለእንደዚህ አይነት ነገር ይጋለጣሉ ማለት ነው። ኢንፎርሜሽን could be stolen by the hackers ነው። ሌላኛው ባግ ሲቹዌሽን ወይም ደግሞ ችግር በሚፈጠርበት ሰዓት ፕሮብሌም ኦከር በሚያደርግበት ሰዓት እያንዳንዱ ኮኔክትድ የሆነው የተያዘው ዲቫይስ ችግር ሊገጥመው ይችላል ማለት ነው። ለምሳሌ ኮኔክት የሆነው ዲቫይስ ለሴይ ሴንትራል ኮምፒውተር ወይም ሰርቨሩ ፌል ቢያደርግ የአይኦቲ ሰርቨሩ ወይም አይኦቲ እንደ ሴንትራል ዴታ ሴንተር ሆኖ የተቀመጠው ኮምፒውተር ፌል ቢያደርግ ሁሉም ዲቫይሶች አውት ኦፍ ፈንክሽን ኦር ፋንክሽናል ከስራ ውጪ ይሆናሉ ማለት ነው። ይሄ ነው እሱ የሚያሳየን በግስ ከተከሰተ ወይም ፕሮብሌም ኦከር ካረገ ሁሉም ኮኔክትድ የሆኑ ዲቫይሶች ከኔትወርክ ውጭ ይሆናሉ፣ ኮራፕት አደረጉ ብለን እናስባለን ማለት ነው። ሌላኛው ዲፊካልቲ ኦፍ ዲቫይስ ኮሚኒኬሽን ዊዝ ዲፈረንት ማኑፋክቸረርስ እንግዲህ ዓለም ላይ የምታያቸው ዲቫይሶች አንድ ላይ በኢንተርኔት ኦፍ ቲንግስ አማካኝነት
ኮኔክት መሆን ይችላሉ ብለናል አይደለ? ወይም መያያዝ ይችላሉ። ነገር ግን ሁሉም ዲቫይሶች ብታዩዋቸው የተለያየ አምራች፣ የተለያየ ፕላትፎርም፣ የተለያየ ቬንደር ነው ያላቸው ማለት ነው። ስለዚህ እነዚህ የተለያየ ፕላትፎርም ያላቸውን የአይኦቲ ዲቫይስ ወደ አንድ ማምጣት እጅግ አስቸጋሪ ነው። ምክንያቱም በፕላትፎርም ስለሚለያዩ። ለምሳሌ ስልኮቻችን እንኳን ብታይ አንደኛው አፕል ስልክ ሊሆን ይችላል፣ አንደኛው ሳምሰንግ ሊሆን ይችላል፣ ሌላኛው ኖኪያ ሊሆን ይችላል ኤንድ ሶን። ስለዚህ እነዚህ ሁሉ የተለያየ ምናላቸው ኖርማሊ ኦፕሬቲንግ ሲስተም ይኖራቸዋል። ለምሳሌ አንድሮይድ የሚጠቀማሉ፣ አይኦኤስ የሚጠቀማሉ፣ ጃቫ የሚጠቀሙ አሉ። ያ የተለያየ ኦፕሬቲንግ ሲስተም የሚጠቀሙ ምናሉ ኖርማሊ ዲቫይሶች አሉ ማለት ነው። ወደ ኮምፒውተራችን ብንመጣ ለምሳሌ ኮምፒውተራችን ዊንዶው ፋሚሊስ ኦፕሬቲንግ ሲስተም የሚጠቀም አለ፣ ላይነክስ የሚጠቀም አለ፣ ማክስ ኮምፒውተር ሊኖረው ይችላል፣ ዴል፣ አክሰስ፣ ኤሰር በሙሉ እነዚህ ሁሉ ዲቫይሶች የተለያየ ማኑፋክቸረር ፕሮዲውስ ስለሚያደርጋቸው የተለያየ ፕላትፎርም አላቸው ማለት ነው። እነዚህን ወደ አንድ ማምጣት አንደኛው ዲስአድቫንቴጅ ነው ማለት ነው። ወደ አንድ ለማምጣት ወደ አንድ ፕላትፎርሙን ወደ አንድ አምጥቶ እንዲሰራ ለማድረግ አስቸጋሪ ይሆናል ማለት ነው። ሌላኛው ኮሌክቲንግ ኤንድ ማኔጂንግ ዴታ ፍሮም ኦል ኮኔክትድ ዲቫይስ ዊል ቢ ቻሌንጂንግ። ስለዚህ ቅድም እንደነገርኳቸው ወይም ቅድም እንዳወራሁት በኢንተርኔት ኦፍ ቲንግስ ውስጥ ሚሊዮን እና ሚሊዮን የሆኑ የኮምፒውተር ዲቫይሶች እና መሰል ማሽኖች እርስ በርሳቸው የሚያያዙ ናቸው። ስለዚህ ከነዚህ ሁሉ የሚመጣውን ዴታ ኮሌክት ማድረግ እና ማኔጅ ማድረግ little bit some sort of difficulties አለው። So these are all the disadvantages of the Internet of Things. ኦኬ ሌላኛው እንግዲህ አይኦቲ እንደምናስበው አይደለም። አይኦቲ አርቲፊሻል ኢንተለጀንስ ኮንሴፕት አለው። አይኦቲ በሴንሰር ዴታ ይሰበስባል። ሁሉም ዲቫይሶች አክቲቭሊ ኢንጌጅ ያደርጋሉ፣ ስማርት ናቸው እንደምንለው አይደለም። ስለዚህ ኢንተርኔት ኦፍ ቲንግስን ቢውልድ ለማድረግ ብዙ ቻለንጆች አሉ። ብዙ ቻለንጆች አሉ። እንግዲህ ከመጀመሪያዎቹ ቻለንጁ አንደኛ ሴኪዩሪቲ ወይም ሚስጥራዊነቱን የጠበቀ መረጃ ማግኘት እንደማለት ነው። ስለዚህ አይኦቲ ቀደም ብሎ እንዳየነው እርስ በርሳቸው በኔትወርክ አማካኝነት የተያዙ ዲቫይሶች ስብስብ ነው። እርስ በርሳቸው በኮምፒውተር ኔትወርክ አማካኝነት የተያዙ ስብስብ ወይም ስርዓተ ምህዳር ኦር ደግሞ ኢኮሲስተም ብለን የምንጠራው ቴክኖሎጂ ነው ማለት ነው። ይሄ በሚሆንበት ሰዓት ውስን የሴኪዩሪቲ ቁጥጥር ነው ያለው። ውስን የሴኪዩሪቲ ቁጥጥር ነው ያለው ማለት ቫስ ነው፣ ጃያንት ነው። ስለዚህ ይህንን እያንዳንዱ ቫስ እና ጃያንት የሆነ ቴክኖሎጂ ለመቆጣጠር ሳም ሊሚቴሽንስ ኦር ጋፕስ ኦር ቻሌንጅስ አለው። ቻሌንጅ ያደርጋል። ይሄ በመሆኑ ደግሞ የአይኦቲ ኢኮሲስተም ላላስፈላጊ ቁጥጥሮች ወይም ላላስፈላጊ ጉዳቶች ኤክስፖዝ ይሆናል ማለት ነው። ላላስፈላጊ ጉዳቶች ኤክስፖዝ ይሆናል። ለምሳሌ ሀከሮች በቀላሉ አታክ ሊያደርጉት ይችላሉ። ዲኒያል ኦፍ ሰርቪስ ሊሆን ይችላል፣ ኢንትሩዥን ሊሆኑ ይችላል። የተለያዩ ከሴኪዩሪቲ ጋር የተያዙ የጥቃት አይነቶች አሉ። እነዛ ጥቃቶች እንዲከሰቱ ሊሆን ይችላል ማለት ነው። ምክንያቱም ጂያንት በመሆኑ በቀላሉ ልንቆጣጠረው ስለማንችል ወይም ደግሞ በቀላሉ ይህን ሴኪዩሪቲ አፎርድ ማድረግ ስለማንችል አንደኛው ቻሌንጅ ከሴኪዩሪቲ ጋር የተያያዘ ይሆናል ማለት ነው። ሁለተኛው ፕራይቬሲ። እንግዲህ በኢንተርኔት መረብ ውስጥ ወይም በአይኦቲ ኔትወርክ ውስጥ ያለን ስለ ፕራይቬሲ ማውራት አንችልም። ፕራይቬሲ ኢሹ አይደለም ማለት አንችልም። ፕራይቬሲ ኢሹ አይደለም ወይም ፕራይቬሲ አያስጨንቅንም ማለት አንችልም። ፕራይቬሲ ማለት ነው የአንድ ዩዘር ኢንፎርሜሽን ከዩዘሩ እውቅና ውጪ በሌላ ሰው አካል ኦልሬዲ አክሰስ ሊደረግ ይችላል ማለት ወይ ደግሞ ሊታይ ይችላል። ሰውየው ሳይፈቅድ ሳያውቅ ዩዘሩ አንደርስታንድ ሳያደርገው ዳታ ሴንስ በምንልክበት ሰዓት ዳታ ሴንድ በምናደርግበት ሰዓት ምናልባት አንድ ሰው የማይፈለግን ኢንፎርሜሽን ከእኛ ፍቃድ ውጪ እይታ ውጪ ምን ሊያደርግ ይችላል? ኖርማሊ ሊያዩ ይችላል። ይሄንኛው ፕራይቬሲ ብለን ፕራይቬሲያችን ተጋልጦ ነው ይችላል። ስለዚህ ማለት ነው ፕራይቬሲ ያለ ተጠቃሚ እውቅና ውጪ የተጠቃሚው መረጃ ለማይመለከታቸው አካላት ሲጋለጥ ወይም ደግሞ ጥቅም ላይ ሲውል ያለው ሁኔታ ፕራይቬሲ ብለን እንጠራዋለን ማለት ነው። ሶስተኛው ችግር ኮምፕሌክሲቲ። እንግዲህ ቅድም ዳግመን እንዳወራነው አይኦቲ ጃያንት ኔትወርክ ነው። የተለያዩ ቴክኖሎጂዎች ወይም ዲፈረንት ፕላትፎርም ስብስብ ነው። በጣም ትልቅ የሆነ ኔትወርክ ነው። ስለዚህ ሞር ኮምፕሌክስ ነው ማለት ነው። ሞር ኮምፕሌክስ የአይኦቲ ኢኮሲስተም ጀስት ባጭሩ ኮምፕሌክስ ነው፣ ውስብስብ ነው ማለት ነው። ምን ለማድረግ ዲዛይን ለማድረግ ውስብስብ ነው። ወደ ተግባር ለማስገባት ውስብስብ ነው። ፕላስ የተበላሸን የአይኦቲን ዲቫይስ ለመጠገንም ውስብስብ ነው የሚሆነው ማለት ነው።
ለምን? ምክንያቱም መልቲፕል ቴክኖሎጂዎች ነው እዚህ ጋር የምንጠቀመው መልቲፕል ቴክኖሎጂዎችን አፕላይ የምናደርገው ማለት ነው። ያ መልቲፕል ቴክኖሎጂዎችን አፕላይ ይደረጋል ማለት ነው። ስለዚህ በዚህ ምክንያት የአይኦቲ ቻለንጆች ኮምፕሌክሲቲ፣ ፍሌክሲቢሊቲ፣ ኮምፕሊያንስ፣ ሴኪዩሪቲ፣ ፕራይቬሲ የመሳሰሉት ነገሮችን ማየት እንችላለን ማለት ነው። ስለዚህ እነዚህ ቻለንጆች ናቸው። አይኦቲን ስንገነባ የአይኦቲ ኔትወርክ ቢውልድ ስናደርግ keep this in your mind. These are the critical challenges for every IoT ecosystem. ሌላኛው አይኦቲ በተለያየ መንገድ ጥቅም ላይ ይውላል። በተለያየ የስራ ዘርፍ ጥቅም ላይ ሊውል ይችላል። ለምሳሌ ስማርት ሆም በቤታችን ውስጥ አይኦቲ ልንጠቀም እንችላለን። በቤታችን ውስጥ አይኦቲ ልንጠቀም እንችላለን። ላይክ የቤታችንን መብራት በአይኦቲ እንዲበራ እንዲጠፋ ማድረግ እንችላለን። የቤታችንን ሩም ቴምፕሬቸር በአይኦቲ ቤዝድ ማድረግ እንችላለን፣ ወይም አፕሊኬብል ይሆናል። በአይኦቲ ዲፈረንት ሴንሰሮች ስላለው we have IoT based kettles የቡና ማፍያ ጀበናዎች ወይም ኪትልስ ወይም ቦይለር ብለን የምንጠራቸው ነገሮች ሊኖሩ ይችላሉ። በአጠቃላይ ቤታችን ውስጥ የአይኦቲ ቴክኖሎጂን ኢምፕሊመንት ማድረግ እንችላለን ማለት። ስለዚህ አንደኛው አፕሊኬሽን IoT is for home appliance purpose or for air conditioning purpose ነው። ስለዚህ IoT ምንድነው የምናደርገው? ኖርማሊ በአይኦቲ ተነስተን ሆም ዲቫይስን ሪሞትሊ ማኔጅ፣ ኮንትሮል፣ ሞኒተር ማድረግ እንችላለን። ማኔጅ፣ ኮንትሮል፣ ሞኒተር ማድረግ እንችላለን ማለት ነው። ኤኒዌር ሪሞት ሊሆን ይችላል ማለት ነው። ሁለተኛው ይህንን የምናደርግበት ስማርት ስልካችን ወይም የአሁን ዘመናዊ ስልኮቻችን ምናደርጋለን? ኖርማሊ ከአይኦቲ ዲቫይስ ጋር ከአይኦቲ ሴንሰርስ ጋር በቀላሉ ኮሚኒኬት ማድረግ ይችላሉ። ስለዚህ የትም ቦታ ሆነን ኤኒዌር ሆነን ይሄ ስማርትፎን ተጠቅመን የቤታችን ሁኔታ ማኔጅ ማድረግ ይችላል። ለምሳሌ ሲፈልጉ ላይታችሁን ረስታችሁ ብትወጡ ዳዝ ማተር ደውላችሁ ሄሎ መብራት አላጠፋው መሰለኝ አጥፉልኝ አንልም። ናውዳይስ ስማርት ከሆነ ቤታችሁ ወይም ደግሞ አይኦ ቴክኖሎጂ ካለው ኤኒዌር ናችሁ ስልካችሁን ታችሁ ብቻ ኖርማሊ የሆኑ በተኖችን መክናት so it will be closed, it will be off ስለዚህ ዘመኑ ተቀይሯል ማለት ነው። ስለዚህ ይሄንን አይኦቲ ስማርት ሆም ላይ አፕላይ ስናደርገው በስልካችን ነው ማለት ነው። then via smartphones or over the web with no physical distance limitation ፊዚካል ዲስታንስ ሊሚቴሽን እያንዳንዱ ነገር እርስ በርሱ በኢንፎርሜሽን ሼር ስለሚደራረግ ኢንፎርሜሽን የተያዘ ስለሆነ በቀላሉ ቤታችን ውስጥ ያለው ነገር በስልካችን with one button click ምን ማድረግ እንችላለን? ኖርማሊ መጠቀም እንችላለን ማለት ነው። ነገር ግን ኢንተርኔት ኦን መሆን አለበት። እያንዳንዱ ነገር ብለናል በኢንተርኔት አማካኝነት የሚያዙት ካልን ይሄ ኦፕሬሽን የሚደረግበት እዚህ ስማርት ሆም ውስጥ ኢንተርኔት ኮኔክሽን ሁሌ መኖር አለበት። don't forget that ኢንተርኔት ኮኔክሽን የለም ማለት እያንዳንዱ ነገር እርስ በርሱ አይገናኝም። ወይም ሴንሰሩ አክቲቭ አይሆንም፣ አክቲቭ ነው ወደ ሴንትራል ዲቫይሱ ኮምፒውተር ሲስተሙ አይልክም፣ ኖርማሊ ዳታ አይልክም ማለት ነው። ስማርት ሆም ላይ በዚህ መልክ አፕሊኬብል መሆን ይችላል። ለምሳሌ እነዚህ የስማርት ሆም አፕሊኬሽን ናቸው። ሪሞት ኮንትሮል አፕሊኬሽንስ፣ ዌዘር ፎርካስት የሚያደርጉ የቤታችን ሩም ቴምፕሬቸር ቼክ የሚያደርጉ ስማርት ሆም አፕሊያንስ፣ ስማርት የሆኑ ሆም አፕሊያንስ ላይክ እንደ ቦይለር ሊሆኑ ይችላሉ፣ ሪፍሪጅሬተር ሊሆን ይችላል፣ የተለያዩ ላይክ ድስቶች ሊሆኑ ይችላሉ። ማንኛውም ቤት ውስጥ ያሉ ነገሮች ስማርት ሆም አፕሊያንስ አይኦቲ ላይ ቤዝ ሊያደርጉ ይችላሉ። ሴፍቲ ሞኒተሪንግ ከስርቆት ጋር ከሌብነት ጋር አታክ ሊያደርጉ ከሚችሉ ሰዎች ጋር ዲቴክት አድርጎ ሊነግረን የሚችል ቴክኖሎጂ ማስቀመጥ እንችላለን። ኢንትሩዥን ዲቴክሽን፣ ኢነርጂ ኤንድ ዋተር ዌስት ዩዝ ቶታሊ እነዚህ ቤት ላይ አፕሊኬብል የሚሆኑ የአይኦቲ ቴክኖሎጂ ውጤቶች ናቸው። ሌላኛው አይኦቲ ቤዝድ ስማርት ሲቲስ ናው በዓለማችን አሁን ላይ ብዙ ከተሞች በስማርት ሲቲ ተብለዋል። ስማርት ሲቲ የሚባሉ ደግሞ አይኦቲ ቤዝድ ነው። ለምሳሌ የካንቴክ ሲንጋፖር መውሰድ ትችላላችሁ፣ ባርሴሎና መውሰድ ትችላላችሁ፣ ዱባይ መውሰድ ትችላላችሁ፣ ፕላስ እነ ኒውዮርክ መውሰድ ትችላላችሁ። ናው ራይት ናው እኛ ሀገር የሚጀምር ነገር አለ። በሀሳብ ደረጃ የተጀማመሩ ነገሮች አሉ። ስፔሻሊ ወደ አይ ቲንክ ወደ ቦሌ አካባቢ በምትሄድበት ሰዓት የስማርት ሲቲ ሊያስመስል የሚችሉ የተለያዩ የስማርት ቴክኖሎጂ አቅርቦቶች አሉ። እኛ ሀገር ላይ እንግዲህ የቴክኖሎጂው ኢንፍሉዌንስ እየመጣ ስለሆነ የሚመጣበት ነገር ነው ያለው። ግን ስማርት ሲቲ ኖርማሊ ዘ ዴቨሎፕመንት ኦፍ ስማርት ሲቲ ግሪድስ
ዳታ አናሊቲክስ ኤንድ አውቶኖመስ ቬሂክል ዊል ፕሮቫይድ ዋት? አንደኛ ኢንቴሊጀንት ፕላትፎርም ቱ ደሊቨር ኢኖቬሽን ኢን ኢነርጂ ማኔጅመንት ሊሆን ይችላል፣ ትራፊክ ማኔጅመንት ሊሆን ይችላል፣ ሴኪዩሪቲ ሼሪንግ the benefit of this technology throughout the society። ስለዚህ በአንድ ከተማ ውስጥ ስማርት ሲቲ ነው ካለን ኤቭሪዌር በየከተማው ኮርነር ስትሄዱ የስማርት ሲቲ ቴክኖሎጂ አፕሊኬሽን አለ ማለት የስማርት ሲቲ ቴክኖሎጂ አፕሊኬሽን አለ። ለምሳሌ እዚህ ጋር የምታዩቸው ስትራክቸራል ሄልዝ፣ ላይቲኒንግ፣ ሴፍቲ፣ ትራንስፖርቴሽን፣ ስማርት ፓርኪንግ፣ ዌስት ማኔጅመንት ኦል ኦፍ ዚስ የአንድ ስማርት ሲቲ መገለጫዎች ናቸው ማለት ነው። እነዚህ ከአይኦቲ ዲቫይስ ጋር በስሞል ዲቫይስ ኮንትሮል ስናደርጋቸው ቤዚካሊ አይኦቲ ስማርት ሲቲ የሚለውን ነገር ማየት ማምጣት እንችላለን ማለት ነው። ሌላኛው አይኦቲ ቤዝድ ፋርሚንግ፣ አይኦቲ ቤዝድ ስማርት ፋርሚንግ። እንግዲህ በአግሪካልቸር ውስጥ አይኦቲ በሁለት መንገድ መጠቀም ይችላል። አንደኛ ፎር ኢንዶር ፕላንቲንግ የምንለው ማለት ነው። ፎር ኢንዶር ፕላንቲንግ ምን ማለት ነው? አይኦቲ ሜክስ ሞኒተሪንግ ኤንድ ማኔጅመንት ኦፍ ማይክሮ ክላይሜት ኮንዲሽን ሪያሊቲስ። ስለዚህ ኖርማሊ የእያንዳንዱ የክላይሜት ኮንዲሽኑን ምን ማድረግ እንችላለን? ኖርማሊ ሞኒተሪንግ ማኔጅ ማድረግ እንችላለን ማለት። ይህንን ፎርካስት በማድረግ የአንድ ይልድ ፕሮዳክሽን የአንድ ምርት ፕሮዳክሽን እንዲጨምር ማድረግ እንችላለን። this is for indoor planting። ሁለተኛውስ ፎር አውትዶር ፕላንቲንግ ብለን የምንጠራዋለን። ይሄ ደግሞ ምንድነው? የአይኦቲ ዲቫይሶች ማንኛውም የአይኦቲ ሴንሰርስ አንድን ሶይል ሴንስ ያደርጋሉ። ምኑን? ያለውን ኒውትሬት ያለውን ሞይስቸር ያለውን ኒውትሬት ያለውን ሞይስቸር። ይሄንን ከአየር ብዳታ ጋር በማያያዝ ቤተር የሆነ የኢሪጌሽን ሲስተም እና የፈርቲላይዘር አጠቃቀም ሊኖር ማድረግ ይቻላል ማለት። ስለዚህ ፎር አውት ፕላንቲንግ እያንዳንዱ የአይኦቲ ዲቫይስ ሶይሉን ሴንስ ያደርገዋል። ሴንስ ካደረገ በኋላ ሞይስቸር አለ ወይስ የለውም፣ አስፈላጊው ኒውትሪየንት አለ ወይስ የለውም የሚለው ነገር ፕሪዲክት ያደርጋል ማለት ፕሪዲክት ያደርጋል። ይህንን ፕሪዲክት ያደረገውን ነገር ከወቅቱ ካለው የአየር ንብረት ጋር በማያያዝ ለየትኛው ስራ ቤተር እንደሆነ ፎርካስት ማድረግ ይችላል ማለት ነው። ፎርካስት ማድረግ ይችላል። ቤተር ኮንትሮል ስማርት ኢሪጌሽን ፈርቲላይዘር ሲስተም የሚለውን ማስቀመጥ እንችላለን ማለት። ስለዚህ በአጠቃላይ እንደ ስማርት ፋርሚንግ በግሪን ሃውስ ላይ አይኦቲ ኢምፕሊመንት ሆኗል። ኮምፖስት፣ አኒማል ፋርሚንግ ኤንድ ትራኪንግ፣ ኦፍስፕሪንግ ኬር፣ ፊልድ ሞኒተሪንግ ኤንድ ሶ የሚሉትን እንደ አይኦቲ ጥቅሞች ማየት እንችላለን ማለት እንደ አይኦቲ ጥቅሞች ማየት እንችላለን። ናውኤዳይስ ብዙ ጊዜ ኮምፒውተራይዝድ ቤዝድ የሆነ አኒማል ፋርሚንግ ማድረግ እንችላለን ማለት አይኦቲ ቤዝድ እያንዳንዱ እንስሳ ላይክ የአይኦቲ ዲቫይስ ተገጥሞለት እድገቱን መቆጣጠር እንችላለን፣ ጤናውን መቆጣጠር እንችላለን፣ ላይክ ወተት ማለብ እንችላለን። እያንዳንዱን ነገር በቀላሉ መጠቀም እንችላለን። ስለዚህ አይኦቲ ሰፋ ያለ ጥቅም አለው። እንደ ኤግዛምፕል ያሳየኋችሁ ሶስቱን ነው። ማኑፋክቸሪንግ ላይ መሄድ ትችላላችሁ፣ ትራንስፖርቴሽን ላይ መሄድ ትችላላችሁ። ኤቭሪዌር ናውኤዳይስ አይኦቲ is can be applicable smartly። እንግዲህ በዛሬው ቆይታዬ ይሄን ያህል ስለ አይኦቲ የነገርኳችሁ ነገር አለ። እናንተ ሰፊ የሆነ የኢንፎርሜሽን የምታገኙበት ኢንተርኔት አላችሁ። እዚህ ኢንተርኔት ላይ ገብታችሁ ይሄንን ሀሳብ ከሰጠኋችሁ በኋላ አይኦቲ ምንድን ነው የሚለው ነገር ብዙ መማር፣ ብዙ ማወቅ፣ ብዙ ማግኘት ትችላላችሁ። እኔ ግን ሌክቸር ስለሆነ ያለችውን ነገር በቻልኩት አቅም መጠን አድርጌ እዚህ ጋር ሰጥቻችኋለሁ። እንግዲህ በቀጣይ ምንድነው የማደርግላችሁ 4 የኢመርጅ ቴክኖሎጂ ቻፕተሮችን አስተምሬያችኋለሁ። ተከታትላችኋል፣ የተወሰነ ነገር አግኝታችኋል። እንግዲህ ከነዚህ ከአራቱ ቻፕተሮች የተውጣጣ ራሱን የቻለ ለፈተና የሚያዘጋጃችሁ በዩኒቨርሲቲ ስታንዳርድ ፈተና ጥያቄዎች አወጣላችኋለሁ። እነዚህን ጥያቄዎች ሰርታችሁ ራሳችሁን ለበለጠ የትምህርት ትጋት እንድታዘጋጁ ከወዲሁ አሳውቃችኋለሁ። እነዚህን ጥያቄዎች እዚህ ዩቲዩብ ላይ አስቀምጥላችኋለሁ። ከታች ባለው የቴሌግራም ቻናልም ገብታችሁ ማግኘት ትችላላችሁ። በተረፈ እንደተለመደው ላይክ፣ ሰብስክራይብ፣ ሼር ማድረግ አይረሳ። ስለዚህ እነዚህን ነገሮች በደንብ እንደምትወስዷቸው ተስፋ አድርጋለሁ። ቴንክ ዩ ቬሪ ማች ለነበረን ቆይታ